ያልገባው ካለ ማርታም አልገባኝም። እኔ እሺ አላውቀውም፣ አዲስ ነው። አሬይ ላይ ማለት ነው። አሬይ ላይ እሺ ቢውልት የሆኑ ሜትዶች አሉ። ቢውልቲን የሆኑ ሜትዶች ምናልባት ኩዊ፣ ስታክ፣ ፑሽ፣ ፖፕ ምናምን የሚባሉ ነገሮች ሽፍት አንሽፍት የሚባሉ ነገሮች አሉ። እስቲ ለምሳሌ ይሄ ነው። እነዚህ ሳዳም ልኮልን ነበር። አየሽ ፑሽ ለምሳሌ ፑሽ ስናደርግ 1 2 3 4 1 2 3 ነው አይደል? ፑሽ ስናደርግ መጨረሻ ላይ አድን ያደርግልናል። ፑሽን ሜትር ስንጠቀም ማለት ነው። 4ን ጨምርልኝ መጨረሻ ላይ እያልነው ነው። ፖፕ ስንል ደግሞ መጨረሻውን 3ን ሪሙቭ አድርግልኝ እያልነው ነው። ይኸው ሪዛልቱ። እነዚህን ሜትዶች መጠቀም ነው። ሌላ ምንም እንትን የለውም። ሽፍት ስትይ ደግሞ የመጀመሪያውን ኤለመንት ሪሙቭ አድርግልኝ ነው። አንሽፍት ስትይ ደግሞ አንሽፍት ዜሮ ካልሽ የመጀመሪያ ኤለመንት ላይ የመጀመሪያ ስፔስ ላይ ዜሮን አዳርግልን እያልሽ ነው። እና እንደዚህ አይነት ነገር ቢውልቲን የሆኑ ሜትዶች አሉ። እነሱን ነው ተጠቀሙ ያለው። አሁን ምንድን ነው የሚለው? ራይት ፋንክሽን ዛት ቴክስ የሳምፕል አሬ አስ ፓራሜትር ሪሙቭ ላስት ኤለመንት ይላል። ፖፕን እንጠቀማለን ማለት ነው ፍሮም ዛ አሬይ እና አድ እንደገና አዲስ ቫልዩ ደግሞ 32ን አስገቡ ይላል። በፑሽ ሜትድ እናስገባለን ነው። ከዛ እዚህ ጋር የሆነ ቁጥር ወሰድኩኝ። እነዚህ ላይ ፖፕ ስለው 8ን አውጣልኝ ነው። ፑሽ ስል ደግሞ 32ን አስገባልኝ። ገባኝ። እሺ ሪዛልት ነው። ሪዛልቱን እኔ እሺ ሪዛልቱ 130 አሁን እዚህ ጋር ሪዛልቱ ስንት ነው የሚያሳየኝ ማለት ነው። አንድ 8ን ኮንስታንት ያስወጣና ስላለኝ 32 ያስገባል። 5 6 98 32 መምጣት አለበት ማለት ነው። እሺ ወይም ደግሞ ይችን ኮሜንት አድርገን መጀመሪያ እንየው እሺ እንዲገባል። ይችን ኮሜንት እናርጋት 175 175 ይኸው ሪሙቭ ብቻ አድርጎላል። 5 6 99 ሪሙቭ ብቻ አድርጎልኛል። ፖፕ አይደል ያልነው? ሪሙቭ ብቻ አድርጎልኛል። ስለዚህ አሁን ይችን አደርግና አሁን ራል አድርገው ኦልሬዲ የመጀመሪያውን ኤክስኪዩት አድርጎ ቀጥሎ ያለውን ስለሆነ መጨረሻ ኤክስኪዩት የሚያደርገው 32ን ይዞ ይመጣል ማለት ነው። አሁን እዚህ ይህን ሳደርገው እስኪ ስንት ነበረ? 100 ይኸው 32 ይዞ ናይስ በስምንት ቦታ። ስለዚህ ምንም የተለየ ነገር የለም። አሁን እዚህ ጋር እነረዱ ምናምን ግልጽ ካልሆነላችሁ ያን ጊዜ ቶሎ ቶሎ እያልን እንትን እያልንበት እነዚህ በቃ ምንም እኔ አላመጣኋቸውም። ቅድም እንዳልኩሽ ሜትር ናቸው። ለምሳሌ መጀመሪያው ላይ ከሆነ ይሄንን አንሽፍት ላደርገው እችላለሁ። ሽፍት ላደርገው እችላለሁ። ሽፍት ሳደርገው ማንን የሚያወጣልኝ? 5ን። ይሄን ደግሞ አንሽፍት ሳደርገው 5 ቦታ 32ን። ስለዚህ እነሱን ሜትዶች መጠቀም ነው። ልቀጥል ወይስ ጥያቄ ምናምን ካለ ልቀበልና ወደ ኔክስት መቀጠል እንችላለን? እንቀጥል። ቀጥላክ አዎ ደህና ነኝ። አሪፍ ነው፣ አሪፍ ነው። እሺ 10ኛ ጥያቄ ራይት የፋንክሽን ዛት ቴክስ የሳምፕል አሬይ አስ አን አርጊውመንት ሶርት ዘ አሬይ ኢን አሴንዲንግ ኦርደር ኤንድ ፕሪንት ዘ ሶርትድ አሬይ ኦን ዘ ኮንሶል። እሺ ምንድን ነው የሚለን? በአንድ አሬይ ውስጥ ለምሳሌ 8 6 12 1 ምናምን ተብሎ የሚሰጡ ቁጥሮች ይኖራሉ። እነሱ ቁጥሮች አሴንዲንግ ኦርደር አስቀምጥልኝ ነው ጥያቄው። ስለዚህ እሱን እንዴት ልስራው ነው። እዚህ ላይ የተሰጠን ፋንክሽን አለ። እዚህ ላይ በደንብ ተከታተል። ይቺ ናት ኮንሴፕቷ። በቃ ሶርት ፋንክሽን ኤቢ ማለት ምንድን ነው? ሶርት ስናደርግ አልጎሪዝሙ የሚሰራው ምንድን ነው? ሁለት ቁጥር ነው ሶርት እያደረገ የሚሄድ። እዚህ ጋር እንዴት ነበረ መጻፍ የምችለው? ይቺ ናት።
ላቀ አኖት ነች። አቤት የእርሳስ ምልክቷ አለች አይደለ? በግራ በኩል ግግሬ እሷ ናት። አገኘኋት። በቃ አሁን ይሄ ምንድን ነው የሚለው መሰላችሁ? በአንድ አሬ ውስጥ 8 5 3 10 2 ሊሆን ይችላል። ይሄንን አሴንዲንግ ኦርደር ስናደርገው 2 3 5 8 10 ነው አይደል የሚሆነው? አይደለ? ከመጀመሪያው ጀምረን ኦርደሩን የተከተለ አሴንዲንግ ኦርደር ማስቀመጥ ማለት ነው። ይሄ ሲቀመጥ 2 3 5 8 10 እንደዚህ ነው እንድንሰራ እንድናስቀምጥ የተደረገ። መጀመሪያ የምንሰጠው ኩዌሽን ይሄ ነው። ከዛኛ ደግሞ ልክ እንደዚህ እንዲሰራልን የሚሰራ አልጎሪዝም ነው ወይም ደግሞ ፋንክሽን ዲፋይን እንድናደርግ የተፈለገው። መጀመሪያ ጥያቄው ይግባን ብዬ ነው። ግልጽ ነው ማርታ? ግልጽ ነው ላክ። ስለዚህ ምንድን ነው ኤቢ የሚለው ምንድን ነው? ሁል ጊዜ የሶርቲንግ አልጎሪዝም ሲሰራ 8ን ከ5 ጋር ኮምፔር ነው የሚያደርግልን። እዚህ ላይ ኤ ዲፋይን የሚያደርገው ሁለት ቁጥሮች መሆናቸውን ሁለት ቁጥሮችን ነው ሶርት ማድረግ የሚጀምረው። ለዛ ነው ኤቢ የሚለው ሁለት ቁጥሮችን ነው ሶርት ማድረግ የምንጀምረው። ከመጀመሪያ ስንጀምር ለምሳሌ 8ን ከ5 ጋር ዘን አፍተር ትንሹን ወደፊት እናመጣና ትልቁን ወደኋላ እንወስድና እንደገና 8ን ከ3 ጋር እንደገና 8ን ከ16 ጋር እንደዚህ እያደረግን ነው የምንቀጥል። ስለዚህ ይቺ የምታመለክተው ምንድን ነው? ሁለት ቁጥሮችን ነው ኮምፔር እያደረግን የምንሄድ ማለት ነው። ዘን አፍተር ሪተርን ኤ ማይነስ ዋን የሚለው ደግሞ 8 ቀነሰ 5 ፖዘቲቭ ከሆነ 8ና 5ን ቦታቸውን እንዲያቀያይር ነው። ኔጌቲቭ ከሆነ ግን ሪዛልቱ በዛው ይቀጥልና እንደገና ሁለተኛው ለምሳሌ 8 ሲቀነስ 5 ስንት ነው? 8 ሲቀነስ 5 3 ነው። ፖዘቲቭ ነው አይደለ? የስ ፖዚቲቭ ነው። ፖዘቲቭ ከሆነ 5ን ከፊት አመጣለሁ፣ 8ን ከኋላ ወስዳለሁ። ዘን 8 እንደገና ከ3 ጋር ኮምፒት አደርጋለሁ። 8ን ከ3 ጋር ኮምፒት ሳወዳድራቸው አሁንም ፖዘቲቭ ነው 8 ሲቀነስ 3። ስለዚህ ምን አደርጋለሁ? 5 3ን ወደፊት አመጣለሁ። አሁንም 8 ይቀጥላል። ዘን 8 ከ16 ጋር 8 ሲቀነስ 16 ስንት ነው የሚሆነው? ኔጌቲቭ ይመጣል። ስለዚህ ኔጌቲቭ ከሆነ ቁጥሩን እዛው ላይ ተዋለሁ ስለሚበልጥ ስለሚያንስ ማለት ነው። 8 16ን ወስዳለሁ። ስለዚህ 16ን እንደገና ሲቀነስ ከ2 ጋር ኮምፔር አደርጋለሁ፣ እቀንሳለሁ። ፖዘቲቭ ከሆነ 2ን ወደዚህ አመጣና 16ን መጨረሻ ወስዳለሁ። እንደገና ደግሜ ደግሞ ወደኋላ አመጣለሁ። የኋላ ማለት እንዴት እንደሚሰራ ኮንሴፕቱን እስኪ እዚህ ጋር በደንብ እንረዳው ብዬ ነው። እዚህ ጋር ላከው አልገባኝም። ኤቢ እንዴት እንደሚደምር ይቺ ኤቢ ማለት ሁለት ቁጥሮችን ነው በሶርቲንግ ህግ አልጎሪዝሙ ዲፋይን ሲደረግ የሚሰራው ሁለት ቁጥሮችን ነው ሶርት እያደረገ ከመጀመሪያው ሁለት ቁጥሮች ከተሰጠ ሊስት ይወስድና የመጀመሪያዎቹን ኮምፔር እያደረገ ወደ ቀኝ እያደረገ ይሄዳል ማለት ነው። ለምሳሌ ይኸውልሽ እዚህ ጋር 8 3 8 5 3 16 2 ሰጠሁ አይደለ? ኤቢ ማለት 8 እና 3 ናቸው። 8 እና 3 ማን ይበልጣል? ማን ያንሳል? 5 ነው አይደለ? 5 የ8ን ቦታ ይዛል፣ 8 የ5ን ቦታ ይዛል አይደለ? ሶርት አደረገ። ዘን አፍተር እዚህ ጋር ማን መጣ? 8 እንደገና ከ3 ጋር 8 ኤ ይሆናል፣ 3 እንደገና ቢ ይሆናል። አሁንም እንደገና 3 ወደዚህ ሄድና 8 ወደዛ ይመጣል። 8ን ከ16 ጋር ኤ እና ቢ ማለት ሁለት ቁጥሮችን ከዚህ ከተሰጠን በቅደም ተከተል የሚወስዳቸውን ቁጥሮች ዲፋይን ለማድረግ ነው ኤ እና ቢ ያለው። ሪተርን ኤ ማይነስ ቢ ማለት ደግሞ እነዚህ ቁጥሮች ተቀንሰው ፖዘቲቭ ከሆነ ሲቀነስ ቦታቸውን ሽፍት ያደርጋሉ። ኔጌቲቭ ከሆነ ግን ሲቀነስ እዛው ላይ አዚቲዝ ቦታው ላይ ይቀመጣሉ። ከዛ ወደ ኔክስቱ ይሄዳል። ኦኬ እሺ
እስቲ በምን ይሄ አይነት ሶርት መንገድ አሬ ስለዚህ ላይ ሶርቲንግ የሚለው የምንሰራበት ይሄ ጀነራል ሜካኒዝም ነው ማለት ይሄ ጀነራል ይሄ እኮ በቃ እንትን ነው ጀነራል ቁጥር ፎርሙላ ነው። ቁጥር ዲፋይን ስታደርጊ ሶርት ስትሰሪ ሁለት ቁጥሮችን ነው መጀመሪያ የምትወስጂው። ከዛ ሁለት ቁጥሮችን ታወዳድሪና ቀጥለሽ እነሱን ሽፍት ካደረግሽ በኋላ ወደ ቀጣዩ ነው የምትሄጂው። ይኸው እዚህ ለምሳሌ 3 5 እነዚህን ብቻና እነዚህን አይደለም 8 እና 5ን ኮምፔር ካደረግሽ በኋላ የእነዚህን ቦታ ካቀያየርሽ በኋላ በ5 ቦታ 8 ነው አይደል የሚመጣ እዚህ አይደል? ይኸው እዚህ ጋር 8 እና 5 ነው አይደል? ሶርት ስናደርግ 5 ከፊት ይመጣል፣ 8 ደግሞ የ5ን ቦታ ይዛል። ግልጽ ነው አይደል? 5 ሲቀነስ 8 ኔጌቲቭ ይመጣል። ኖ እዚህማ 8 መጀመሪያ ነው የሚቀናነሰው ማለት ነው ከመቀያየሩ በፊት። መጀመሪያ ይቺ ኤቢ የምትለዋ ሁለት ቁጥር እየወሰደ ሶርት እንደሚያደርግ ከተስማማን በኋላ ወደ ማይነሱ እንሂድ። ማይነስ ማለት እንሂድ እንግዲህ ሁለት ቁጥሮችን ነው ማይነስ የሚያደርጋል። 8 ሲቀነስ 5 ስንት ነው? 3 ፖዘቲቭ ነው። ፖዚቲቭ ስለዚህ ይቀየራል ከሆነ ትቀያየሪያለሽ። 5 ከፊት ይመጣል እዚህ 8 ከኋላ ከዛ 8ን ከ3 ጋር ነው የምታወዳድሪ። ይህም ፖዘቲቭ ነው አይደለ? ይቀየራል። አሁን እየመጣን ነው 3 8 ደርሰናል። 8ን ከማን ጋር? ከ16 ጋር። 8 ሲቀነስ 16 ስንት ነው? ኔጌቲቭ ነው። ኔጌቲቭ ስለሆነ እዛው ቦታው ላይ ይቀመጥና ከዛ በኋላ ማን ጋር ደርሰናል? 16 ጋር ደርሰናል። 16 ሲቀነስ 2 ስንት ነው? ፖዘቲቭ ነው አይደለ? ፖዚቲቭ 12። ስለዚህ 2 ትመጣለች፣ 16 መጨረሻ ይመጣል። ስለዚህ አሁንም ሶርት አልሆነም አይደል? 2 ገና እዚህ ከፊት መምጣት አለበት አይደለ? ይሄ የመጀመሪያው ሩት ነው፣ የመጀመሪያው አይተሬሽን ነው። ከዛ ደግሞ እንደገና 2 እዚህ እስከምደርስ ድረስ 5 ከ3 ጋር እነዚህን አሁንም ፖዘቲቭ ስለሆነ ያቃይራል። ቢካዝ 2 ቁጥር ብቻ ስለሆነ የሚያወዳድረው ማለት ነው። አዎ አሁንም እንደገና አሁንም ይሄኛው አንድ አይተሬት ሲያልቅ አሁንም እንደገና ይቀጥላል። ከዛ እንዳይዛ እያደረገ ሩቱን በሙሉ ይጨርሳል ማለት ነው። ናይስ። እዚህ ጋር ለምሳሌ ካራክተር ቢሆን ሳሬ አይደለ? አሬ ደግሞ እንትን ምንድን ነው ስትሪንግ ይወስዳል። ስትሪንግ ቢሆን እንዴት ነው? አባው እዚህ ጋር ሀሳብ ካለ ስትሪንግ። ኦኬ እዚህ ጋር ማወቅ ያለብን ነገር ምን መሰላችሁ? አንደኛ እኛ እየተጠቀምን ያለ ነው ቢውልት ኢን ሜተር ነው። አሁን እዚህ ጋር 2 ሜተር ተጠቅመናል። ሶርት የምትል ሜተድ እና ፋንክሽን ኮምፓሪሽን ፋንክሽን ተጠቅመናል። ስለዚህ 2 ፋንክሽን በአንድ ጊዜ ተጠቅመናል። ይችኛው አሮ ምልክቷ ትታያችሁ ከሆነ ይችኛው አሮ ምልክቷ አሮ ፋንክሽን ናት። ይችኛዋ ማለት ነው አሮ ፋንክሽን መሆኗን ነው የምታመለክተው እና ስለዚህ በአንድ ጊዜ 2 ፋንክሽን እየተጠቀምን ነው ያለ ነው እና እሱን ነገር ማወቅ አለብን። ምክንያቱም አሁን ላቀ ሊያሳያቸው የፈለገው ምንድን ነው ኢንተርናሊ እንዴት እንደሚሰራ ኮምፓሬሽን ፋንክሽኑ እንዴት እንደሚሰራ ነው ያሳያችሁ እና ዞሮ እንትን ሶርቲንግ ስንሰራ ብዙ አይነት ሜካኒዝሞች አሉ። ያው ኖርማሊ ላቀናኔ የምናውቃቸው ማለት ነው፣ ኤልያስም የሚያውቃቸው ዳታ ስትራክቸር ኤንድ አልጎሪዝም የሚባል ኮርስ አለና እዛ ላይ የምናውቃቸው ዲፈረንት ሜካኒዝሞች ሶርቲንጎች አሉ። እዛ ላይ ያው ሃርድ ኮድድ በሆነ መንገድ ነው የምንጠቀመው። እዚህ ጋር ግን ቢውልት ኢን የሆኑ ፋንክሽኖችን ነው የምንጠቀመው እና እነሱን ነገሮች እዚህ ላይ ስለማንጠቀም ቀጥታ ምንድን ነው የምናደርገው? ፋንክሽንን ኮል ነው የምናደርገው። አሁን እዚህ ጋር 2 ፋንክሽን ኮል እያደረግ ነው። መጀመሪያ ማንን ኮል አረግ ነው? ሶርትን ኮል አረግ ነው፣ ሶርት የሚለውን ፋንክሽን ዜን ሁለተኛ ደግሞ ማንን ኮል አረግ ነው? ይሄኛው ኮምፓሬሽን ፋንክሽኑን ኮል አረግ ነው ማለት ነው። ሶ አሁን ላቃ ያሳያችሁ ኮምፓሬሽን ፋንክሽኑ እንዴት ነው የሚሰራው፣ ሶርት ሲያረግ እንዴት ነው የሚሰራው። 2 ቁጥሮችን ኮምፔር እያደረገ ኔጌቲቭ ሲሆን 0 ሲሆን እና ፖዚቲቭ ሲሆን የሚለውን ኔጌቲቭ ሲሆን ምን ይሰራል፣ 0 ሲሆን ምን ይሰራል፣ ፖዚቲቭ ሲሆን ምን ይሰራል የሚለውን ነው ያብራራላችሁና
እሱን ኮንሲደር ማድረግ አለብን ቢውልት ኢን ፋንክሽን እየተጠቀምን እንደሆነ። ሶ ሌላው ይሄኛው አሁን ነምበር ስለሆነ ነው ኮምፔር እያደረገ ያሳያችሁ ኮምፓሪሽን ፋንክሽኖችን የተጠቀምንበት። ስትሪንግ ቢሆንስ? ስትሪንግ ግን ኮምፓሪሽን ፋንክሽንን መጠቀም አያስፈልገንም፣ ዳይሬክትሊ ይሰራልናል ማለት ነው። ሶ ዳይሬክትሊ ስለሚሰራልን አልፋቤቲካሊ ኦርደር ሶርትን ብቻ መጠቀም እንችላለን። ሶርት የምትለዋን ከዛ ምን እናደርጋለን? የምንፈልገውን አሬ ኔም ዶት ሶርት ብለን በቂ ነው ማለት ነው። ኮምፓሪሽን ፋንክሽን አያስፈልገንም ማለት ነው። ሶ በዚህ መንገድ መስራት እንችላለን። ነገር ግን እዚህ ጋር ምንድነው ያለን? ነምበር ስለሆነ አሬያችን የምንቀበለው ለዛ ነው ኮምፔር የሚያደርግ ፋንክሽን ኢንሳይድ ሶርቲንግ ኮል ያደረገው ላቀ ማለት ነው። ስለዚህ ይህንን ኮንሲደር እናርግ። እንዴት ኢንተርናሊ እንዴት እንደሚሰራ ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። ልክ ነው። ምንም ኖርማል ነገር ነው። ምክንያቱም ሃርድ ኮዲድ ስላልሆነ ቢውልቲን ፋንክሽን እየተጠቀምን ስለሆነ ያው እንዴት ይሰራል የሚለውን ለማወቅ ጭምር ነው እንጂ እኛ ኮል አደራረጉን ብቻ ካወቅ በቂ ነው። ለምሳሌ እኮ ፖፕ ሲሰራ አሁን ኢንተርናሊ እንዴት ይሰራል የሚለውን አናቅም አይደለ? እኛ ኮንሴፕቱን ያወቅነው ፖፕ ከፊት ለፊት ያለውን ቁጥር ሪሙቭ ያደርግልናል፣ ፑሽ ከሆነ ደግሞ ከመጨረሻ አድ ያደርግልናል የሚለውን ብቻ ኮንሴፕት ነው እንጂ ኢንተርናሊ እንዴት ይሰራል ምናምን የሚለውን ቢውልቲን ስለሆነ ጃቫስክሪፕት ኢንባክግራውንድ የሚሰራው ነገር ስለሆነ ምንም ያን ያህል ወሪ ማድረግ አያስፈልግም። ሶ ኢንተርናሊ እንዴት እንደሚሰራ ማወቅ ከፈለጋችሁ ደግሞ እኛ ያልነው ራሱ አልገባችሁ ካለ ምን ማድረግ ትችላላችሁ? ጎግል ላይ ቪዲዮም አለ። እንደገና ደግሞ ቴክስት ከፈለጋችሁም በቴክስት እናንተ የፈለጋችሁትን ትማት ትችላላችሁ። ስለዚህ ይሄ ነው ያለ ሀሳብ። እኔ አሪፍ ጥያቄ አላችሁ? አንድ እዚህ የምጨምረው ነገር አለ። እሺ ጥያቄ ከሌላችሁ እንዳልኸው ነው። ይሄ ሶርት ባይ ዲፎልት አልፋቤቲካሊ ነው ሶርት የሚያደርግልን ማለት ነው። ዝም ብሎ ባይ ዲፎልት አልፋቤቲካሊ ኤ ከቢ ምናምን ስለሚያውቀው ሶርት ያደርግልናል። ግን አንድ ሳነብ ያገኘሁት ምንድን ነው ኬስ ሴንሲቲቭ ነው። ለምሳሌ አበበ ወይም ደግሞ ላቀ ኤል ካፒታል እንደገና ላቀ ስሞል ካፒታል እዚህ ላይ ሶርቲንግ ስናደርግ መጀመሪያ የሚወስደው ካፒታል እንትን ኬስ ሴንሲቲቭ ስለሆነ ካፒታል ሌተሩን ያስቀድመዋል እና እዚህ ጋር ምናልባት ይችን ኮንሴፕት ከጠቀመች ሳይሆን ተጠቅመናለች። ምክንያቱም እኛ አሁን አልፋቤት ይችላል ኤክስፔክት የምናደርገው ምንድን ነው? ይሄ አልፋቤት ከሆነ ኤን ከኤ ቢን ከቢ ነውና፣ ስለዚህ ኤን ሴንሲቲቭ ከሆነ ደግሞ መጀመሪያ ሊመጣ የሚችለው እንትኖቹ ነው። በአስኪ ኮድ ስለሆነ ኮምፔር የሚያደርገው አስኪ ኮድ ደግሞ የካፒታል ኤ 65 ነው፣ የስሞል ሌተር ኤ ደግሞ 97 አይደለ? በቃ ስለዚህ እሱም መያዝ አለብን። ምናልባት አይተነው የምንሄድ ይሻላል ብዬ ነው። ሎካል ኮምፔር ይችናት በቃ እንትኗ ሜትዷ በዚህ መጠቀም እንችላለን ለማለት ፈልጌ ነው። ጥያቄ ካላችሁ አሊያ እንለፍ። እንትኑን እንየዋ ሪዛልት ማየት እንችላለን። እዚህ ጋር ጥያቄ አለኝ። ይችኛዋ ሎካል ኮምፔር የምትለዋ ኬስ ኢንሴንሲቲቭ እንዲሆንልን ነው። ለምሳሌ ባይ ዲፎልት ኬስ ሴንሲቲቭ ነው። ማነው አረይ ኬስ ሴንሲቲቭ ነው። ኬስ ሴንሲቲቪቲ አክሰስ ሴንሲቲቪቲ አለ። ብቻ የሆነ ዳታቤዝም አክሰስ ሴንሲቲቪቲ የሚባል አለ አይደል? ከኮንፊደንሻሊቲ ምናምን አሁን ሁለት ለምሳሌ አልሁ ሁለት ስትሪንጎች ተሰጡ። አበባው ካፒታል ኤ እና ስሞል ኤ አበባው የሚል ይህን ኮምፔር አርግል ማነው ሶርት አርግልኝ ብትለው ባይ ዲፎልት ላይ ያደርግልህ ይችላል። ዝም ብሎ በኤዶት ሶርት በሚለው ማለት ነው። እሱ ከሆነ ዝም ብሎ ሊያስቀምጥልህ ይችላል። ቸክ ብናደርገው ደስ ይለኛል። ቸክ እናድርገው። ቸክ እናድርገው። የዚችን የእንትኗን እኔና ነምበሯን እኔና የዚህን ሪዛልቱን አይተን ከዛ ወደ ስትሪንጉ እንሄዳለን።
አሁን እዚህ ጋር 5 6 4 ምናምን ነው መሆኑ። እሺ እንየው 193 ላይን 193 የት ነው ያለው? ይኸው 44 ነው ያለው። እስቲ ቼክ እናድርገው። 5 4 ይሄ ነው አይደል? ሪዛልቱ እየታያችሁ ነው? ይታያል። ይታያል። አሴንዲንግ አስቀምጠው 4 5 6 8 44 66 በዚህ ውጤቱ ይመስላል። የሰጠነው ደግሞ ይሄ ነው። 5 6 እና 9 ሚክስ የተደረገ ነው። ስለዚህ አሴንዲንግ ኦርደር አስቀመጠልን ማለት ነው። እዚህ ጋር ጥያቄ ያለኝ እኔ ሶርት አሬ ላይ ፈንክሽን ኮል ስናደርግ ሌላ ስም ልንሰጠው እንችላለን ወይስ ሶርት አሬ ብለን ነው ኮል የምናደርገው? እዚህ የሰጠውት ፋንክሽን አየሽው? ሶርት አሬ ላቀ ካልሁት ላቀን ነው ማመጣው። ብቻ አየሻት ያት ይችን ፋንክሽን ኔም ነው እዚህ የምጠራት እንጂ ሌላ ፋንክሽን ኔም ልሰጥ አልችልም። እዚህ ለምሳሌ ከላይ ያለውስ ይሄ ፓራሜትር፣ ይቺ ፓራሜትር ነች። ቫሊዩ መቀበያው ነው። ይሄን ቫሊዩ የሚቀበለው ይሄ ነው። ይሄ ደግሞ አርጊውመንት ይባላል። ይሄ የምንሰጠው። ስለዚህ የፋንክሽናችንን ኔም ነው የምንጠራው ማለት ነው እዚህ። ኦኬ ቴንክ ዩ ላክ። ችግር የለውም። ቁጥር ሚክስ ብታረግስ? እናደርጋለን። ስትሪንግ ቁጥር ማለት እስኪ ይሄን እንየውና አሁን ደገምከው። ኦኬ 0 ከ0 ነው እንዳልከው። በካፒታል ነው። ይችን እናያት መጀመሪያ። ካፒታል ነው። ካፒታል ነው ያመጣው። እሺ ይሄ ነው ሳነብ ያገኘሁት ይሄን ነው። በዚያ ያመጣው ኤና ቢ ዲፋይን አልተደረገም የሚለኝ ሊሆን ይችላል። በቃ ተውት እስኪ ሌላ ፈርዘር ሄድበታል። ኤኒዌይ በዚህ ራሱ ይሄን አምጥቶታል። በኬዝ ሴንሲቲቭ ማለት ነው። መቅደም ያለበት ከአበባውና አበባው የትኛው ነው? ይሄኛው ነው ማለት ነው። ካፒታሉ። ከዛ ቁጥርስ ቢመጣ ቁጥር ለምሳሌ እስቲ ቁጥር እናድርግ። ቁጥርን ስትሪንግ ውስጥ ቁጥር ከስትሪንግ ጋር ሶርት ይደረጋል። አይዶን ነው። ምክንያቱም ቁጥር ሲሆን የምናደርገው ልክ እንደ ከላይ እንዳወራ ነው። በዚህ አይነት ሴናሪዮ ነው
አልጎሪዝሙ ቁጥርና ይደረጋል። 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 አሬ አይደለ? አሬ ላይ እኮ አይ ቲንክ እንትን አላቸው። መጀመሪያ ወደ እንትን ይቀይራቸዋል። ነምበሮቹን ወደ ስትሪንግ ወደ ነው አስኪ ቀጥታ የሚቀይራቸው። እስኪ እንደዛ ከሆነ አሪፍ ነው። ቸክ አላረኩትም፣ ለዛ ነው። እሺ መጨረሻ ላይ ያደርገው እሺ ስህተት እንዴት ሊሆን ቻለ? 48 0 1 2 3 4 5 49 50 51 52 53 እኮ ነው። 5 አስኪ ፎርሙ እሺ እንትኑን እስኪ እንትኑን ኮዱን አሳየኝ እስኪ። ኮድን ምን እናስተካክል? ኮዱ እዚህ ላይ እንትን ስትሪንግ ኮምፔር ስናደርግ ይችኛዋ ኮምፔሪንግ ፋንክሽኑ አታስፈልግም አይደለም? አታስፈልግም። ቆይ እስኪ ሪፍሬሽ አድርገውና እኔ አመጣ ሶ በአስኪ ኮዳቸው ነው ኮምፔር የሚያደርጋቸው። አውቶማቲካሊ ይቀይራታል ማለት ነው ወደ አስኪ። አሪፍ አሪፍ። እሱን ቸክ ስላላረኩት ነው እንግዲህ እንደዚህ ነው። ዲስከሽን ጥቅሙ ይሄ ነው። እሺ ሌላ እዚህ ጥያቄ ያለው ካለ እንቀበልና ግልጽ ከሆነልን ደግሞ ወደ ቀጣይ እንሂድ። ሪል ሴናሪዮ ላይ አሁን እንደዚህ ሶርት ምን ሊመጣ ይችላል? እኔ እንጃ። ሪል ሴናሪዮ በዌብሳይት ማሰብ አለብን። ብዙ እንትን ይሰራል። በተለይ እንደውም አብዛኛው እኮ አሬ ነው፣ ከአሬ ጋር የተገናኘ ይመስለኛል። ፋንክሽን ዲፋይን ምናምን ሲደረግ እንደዚ አይነት ነገር ሊኖር ይችላል። ግን አሁን ሪል ሴናሪዮ ምንድን ነው ብትኛውን በዚህ ሰዓት እኔ እንጃ ምን ልልሽ እንደምችል። አዎ እስኪ የምታውቀው ነገር ወይ ደግሞ ካለ ሪል ሴናሪዮ ላይ እንግዲህ እየሰራን ነው ልናውቀው የምንችለው። ሞር ግን አሁን ሪል ሴናሪዮ ላይ ከአሬ ይልቅ ኦብጀክት ነው ልንሰራ የምንችለው። ኦብጀክት ላይ ለምሳሌ ኦብጀክት ላይ ካልን ስቱደንት ሊስት ካለና አሁን ስቱደንት የሚል ሊስት ካለን ለምሳሌ ኔማቸውን አልፋቤቲካሊ ኦርደር አድርጎ እንዳመጣልን የሆነ የምንሰራው አፕሊኬሽን ለምሳሌ የስቱደንት ማኔጅመንት ሲስተም ከሆነ እሱ አሁን ምን ያስፈልገዋል? ኔማቸውን በምን ኦርደር ማድረግ አለብን? አልፋቤቲካሊ ኦርደር እንድናረግ ያስፈልጋል አይደለም? ሶ ለምሳሌ ይሄኛው ወደ ሪል ላይ ስንሄድ ባይዘው አሬ ከምንጠቀምበት ይልቅ ኦብጀክትን ነው ልንጠቀም የምንችለው። ቢኮዝ ኦብጀክት ሞር ኦርጋናይዝ የሆነ ስለሆነ እዛ ላይ ነው ልንጠቀም የምንችለው እና ሪል ላይ እንደዛ ነው። ይሄኛው ግን አሬ እንደው ዝም ብለን ኮሌክሽን ኦፍ ኤለመንትን ይይዝልናል ከሚለው ውጭ ሊኖር ይችላል። ግን እኔም አንተ እንዳልከው አልመጣልኝም። ግን እንትን ላይ ኦብጀክት እንዴት አለ ብትለኝ ኦብጀክት ላይ የስቱደንት ፕሮፋይልን ወይም ደግሞ የስቱደንት ኢንፎርሜሽንን አልፋቤቲካሊ ኦርደር ለማድረግ እንጠቀምበታለን። ደግሞ ይህን ስንሰራ እና በምናገኘው ፕሮጀክት ነው አሁን እያወቅ ነው የምንሄድ እንጂ አሁን ብዙ ጊዜ ፕሮጀክት ምናምን እንደዚህ አንዳንድ ስራዎችን ካልሰራ ምን ሊገጥመን እንደሚችል በምን እንደሚሰራ ሪል ወርዱን የምናውቀው የዛኔ ነው። ፕሮጀክት ስናገኝ ፕሮጀክት ስንሰራ የትኛው ይቀለናል፣ በየትኛው ነው ሊሰራ የሚችለው የሚለውን ችግሩ ከመጣ በኋላ ፕሮጀክቱ ነው የምናውቀው። የስ እንደዛ ባይነኝ እኔ እንግዲህ መላፍ በቃ ቀጣይ ስራ። እሺ 10ኛ እንሰራን ማለት ነው። እሺ 11ኛ 11ኛ ነው።
ይሄ ነው 11ኛ። ምንድነው የተፈጠረው? ይሄ ነው ከኩዌሽን 11 እስከ 14 ያለው ይሄ ነው። ይሰማል አይደል? ይሰማል። ሄሎ? አሁን ኦብጀክት ላይ እየገባን ነው። ኦብጀክት ዲፋይን ዲክላር አደረግን እዚህ ላይ ኢቫንጋዲ ክላስ የሚል ዘን አፍተር በዛ ውስጥ ደግሞ ኪ እና ቫሊዩ ዲፋይን አደረግነ። ኪ አሁን ኢንዴክስ ላይ ትናንት እንደተባለው ኪውን ማነው ኢንዴክሱን አሬ ላይ ማለት ነው ኢንዴክሱን ጀነሬት የሚያደርገው አውቶማቲካሊ ነው። እዚህ ጋር ግን ኪና ቫሊዩ የምንሰጠው እኛ ነው። አሁን እዚህ ጋር ከአሬ ጋር አንድ ልዩነቱ ይሄ ነው ብለን ነው ትናንትን ያለፍነው። ስለዚህ እዚህ ጋር አንድ ኪ አለ፣ እዚህ ጋር አንድ ኪ ወይም ኢንዴክስ አለ፣ እዚህ ጋር ቫሊዩ አለ። ዘን አፍተር ስቱደንት የሚባለውም አንድ ኪ እና በውስጡ ደግሞ አሬ ስለሆነ ብዙ ቫሪያብሎችን ይዟል፣ ብዙ ቫሊዎችን። ስለዚህ ስንት ኪ አለን ማለት ነው? 1 2 3 4 5 ኪ አለን። ስለዚህ ይሄ አንድ ኦብጀክት ነው። ይሄ ኦብጀክት ጊቭን ተሰጥቶናል። ይሄ ግን ላውጣው እንዴ? ጥያቄውን ምንድን ነው? 13 ይላል ቀጥሎ። እስቲ ቆይ ጥያቄውን ላይ ምንድን ነው ከፈንክሽን ላይ የሚያደርገው ኦብጀክት? አስራ አንደኛ እስኪ ኤክስፕሌን አድርግልኝ የኦብጀክትን ምን እንደሚሰራ ኦብጀክትን ተጠቅመን ምን እንደምንሰራ። ኦኬ ትናንትና ዲፋይን እያደረጉ ነበረ። ትናንትና ማን ነበር የጠየቀው? ማን የጠየቀው? እኔ ረሳሁትኝ። ሲያብራሩ ነበር። አክቹዋሊ ምንድን ነው ኦብጀክት እና ካሬ ጋር አሁን ግንኙነቱ ልክ እንዳሬ ነው እኮ። ዲፋይን ታደርጊያለሽ። ምንድን ነው ዲፋይን የምታደርጊው? ኪ ያለው ኪ ማለት ልክ እንደ ኢንዴክስ የምንወስደው ማለት ነው። በኪው አማካኝነት ቫሊዎችን ኮል ታደርጊያለሽ። እዛ በኢንዴክስ አማካኝነት አልነበር ቫሊዎችን ኮል ስናደርግ የነበር አሬ ላይ። እዚህ ላይ ደግሞ በሰጠነው በኪ ቫሊዩ ይባላል። ይሄ ወይም ደግሞ አትሪቢዩት ይባላል። አትሪቢዩታቸውን እየተጠቀምሽ ቫሊዩን ማግኘታቸው ያለሽ ማለት ነው። ይሄን የሰጠነው ቫሊዩ እኔ ሁለታቸውም አንዱን እዚህ ታገኛለሽ፣ አንዱን እዚህ ታገኛለሽ። ልክ አሬ የሚሰራውን ኦብጀክትም ይሰራል። ስለዚህ ልክ እንደ አሬ ብለሽ ውሰጂው። የተወሰነ ልዩነት ሊኖረው ይችላል። አሬ የሚሰራውን ኦብጀክትን መስራት ይችላል። በዛ ላይ ዳታ እንትናቸው ደግሞ ምንድን ነው ስትራክቸር እና አንስትራክቸር። ኦብጀክት ምንድን ነው? አንስትራክቸር ነው ብለን ያለፍነው። ምን ነበር ያልነው አበው? አይ ፕሪሚቲቭ ዳታ ታይፕ እና ነን ፕሪሚቲቭ ብለን ነው ያለፍነው። ግን ሁለቱም እንትን ናቸው፣ ነን ፕሪሚቲቭ ናቸው ሁሉም። አሬይም ኦብጀክት ተመሳሳይ ናቸው አይደል? አዎ። ምን ማለት ነው የነን ፕሪሚቲቭ የምንለው? ከአንድ በላይ ዳታዎችን መያዝ ይችላል። ለምሳሌ አሁን ፕሪሚቲቮች ላይ ስንሄድ አንድ ዳታ ብቻ ነው የሚይዝል። ለምሳሌ አሁን ኢንት አልኩኝ ሌት ብለን ኤጅ ብንል ለምሳሌ እሱ አሁን ምንድነው አንድ ቫልዩ ብቻ ነው የሚይዝልን። ይሄኛው የፕሪሚቲቭ ስለሆነ ማለት ነው። ዋና ልዩነታቸው እሱ ነው። ኮሌክሽን ኦፍ ዳታ መያዙና ሲንግል ቫልዩ መያዙ ነው። እና ሁለቱም ምንድናቸው
የነን ፕሪሚቲቭ ናቸው። ምክንያቱም ሁለቱም ከአንድ በላይ ዳታ መያዝ ስለሚችሉ ማለት ነው። ግን እዚህ አሁን ኦብጀክት እና አሬይ ኦብጀክት ሞር ስትራክቸር ነው። ይሄኛው ግን ኮሌክሽን ኦፍ ዳታን ብቻ ነው የሚይዝልን ማለት ነው። ለምሳሌ አሁን ኦብጀክት ስንል እኮ ሪል ወርልድ ኢንቲቲ አይደለ? ለምሳሌ አንድ ካር ብለን ብናነሳ አሁን ካር ምን አለው? ፕሮፐርቲ እና ሜተድ አለው በዋናነት ወይም ደግሞ ቢሄቨር የምንለው ማለት ነው። ካር ለምሳሌ ካር ሀብ ሞዴል ወይት ከለር ምናምን ማለት ትችላለህ አይደለ? ይሄ ፕሮፐርቲ ዜን ኤንድ ኦልሶ ስታርት ድራይቭ አክሰለሬት ዲክሰለሬት ምናምን ስንል ደግሞ እነዚህ ምን ይሆናሉ? ቢሄቨር ምን መሆን ይችላል? ለምሳሌ የካር ቢሄቨር መሽከርከር ይችላል እንላለን አይደለ? እሱን እንደ አንድ ቢሄቨር መውሰድ እንችላለን። አይሚን ፋንክሽን ማለት ነው። ፕሮፐርቲ ስንል ደግሞ ያለው ነገር ያ ኦብጀክት ምን አለው የሚለውን የምናይበት ነው። ኤንድ ኦልሶ ሜተር ስንል ደግሞ ያ ኦብጀክት ምን መስራት ይችላል የሚለውን የምናይበት ነው። ስለዚህ በሱ ሲምፕሊ መያዝ እንችላለን። ሞር ኦርጋናይዝ ነው ኦብጀክት ከአሬ አንጻር እንጂ ምንም ያን ያህል በዳታ ስትራክቸራቸው ሁለቱም ነን ፕሪሚቲቭ ናቸው። ቢኮዝ ከአንድ በላይ ዳታ መያዝ ስለሚችሉ ሁለቱም ማለት ነው። ዲስክሪፕቲቭ ነው አለ በጣም እንደተባለው አሁን አትሪቢዩታቸውን ከቫሊዋቸው ጋር ማች አድርገን ስናስቀምጥ ራሱ የአንድ ዲስክሪፕቲቭም ያደርገዋል። በቃ ኢንተርቼንጀብል ናቸው። ግን ይሄ እንዳለው ነው አበው ሞር ስትራክቸር እና ዲስክሪፕቲቭ ሊሆን ይችላል ነው። ማርታ ግልጽ ነው። ናይስ እንደዛ አድርገን እንረፈውና ስለዚህ አሁን እዚህ ስንት አትሪቢዩት አለው ማለት ነው? 1 2 3 4 5 አትሪቢዩት አለው። ከአትሪቢዩቱ ጋር ደግሞ ቫልዩ ተሰጥቶታል ማለት ነው። የተሰጠን ጊቭን ይሄ ነው። ኦኬ ምንድን ይሄ ነው 11ኛው ይሄ ነው። እስኪ ቆይ ለለ እስኪ ይልኝ ቼንጅ ሌንግዝ ኦፍ ኮርስ ፕሮፐርቲ ኦፍ ዘ 11 ኦብጀክት ነው። እሱ 11 ነው። እሺ ቼንጅ ዘ ሌንግዝ ኦፍ ኮርስ ፕሮፐርቲ ኦፍ ኦብጀክት ቱ 5 months ኤንድ ፕሪንት ዘ ኒው ኦብጀክት ኦን ዘ ኮንሶል። ምን መሰላችሁ የሚለው ይሄ አሁን እዚህ ሌንግዝ ኦፍ ኮርስ የሚል አለ አይደለ? የሚል አለ እዚህ ጋር ያያችሁት ነው። የስ እነማር ተከታተሉ። ሌንግዝ ኦፍ ኮርስ አይቻለሁ ፕሮፐርቲ ነው እያለን ነው። እኛም እነዚህ ፕሮፐርቲ አሉን ብለናል። ስለዚህ ሌንግዝ ኦፍ ኮርስ አለ ኮርስ የሚለውን 1 month የተሰጠውን በ5 months ቀይርልኝ ነው የሚለኝ። እንደዛ አድርገህ አውጣልኝ ነው የሚለኝ። ስለዚህ እዚህ ላይ ስሰራ ምንድነው ማደርገው? ኢቫንጋዲ ክላስ ዶት ሌንግዝ ኦፍ ኮርስ እነዚህ 2 ፖይንት አደርግና ከዛ በኋላ በኮት አድርጌ 5 months አደርገዋለሁ ማለት ነው። ኢዲት አደረግኩት። ይሄም መጀመሪያ ስናየው ይሄንን ነው መጀመሪያ 248 248 አግኝተዋል እኮ እሱ እንትን ብየዋለሁ። መጀመሪያ ኮሜንት አድርገውና እሷን ኮሜንት አድርገው 5 249 ብቻ ነገሩ እኔ ውጤቱን ብዬ ውጤቱን እንየውና 248 1 month ነው አይደል? አያችሁት? ይሄው 1 month የተሰጠው ጊቭን ነው። ዝም ብሎ
አውቶማቲካሊ አውጣልኝ ነው ያልኩት። ይኸው ኮንሶል ዶት ሎግ ከዛ ኦብጀክት ኔሙን ያስገባው ምንም የተለየ ነገር የለም። ዘናፍተር ግን ወይ ኮል ሳረግ ለምሳሌ ኢቫንጋዲ ክላስ ዶት አትሪቢዩት ኔም እንትን አትሪቢዩት ነው አለ ያልነው ይሄ ሌንግዝ ኦፍ ኮርስን ብለው ለምሳሌ ብቻውን ያኛውን ብቻ ሊያወጣልኝ ይችላል። ለምሳሌ እስቲ እሺ ይሄም ብለው አሁን ለምሳሌ ዋመንስን ማውጣት አለበት አይደል? ኢቫንጋዲ ክላስ ዶት ሲጠራ እንደዚህ ነው ባይዘው። ምናልባት ተከታተልሽን እዛም አይታችሁት ከሆነ ኦብጀክት ኔሙ ከዛ በኋላ አትሪቢዩት ኔም የአትሪቢዩት የሰጠው ነውን ኔም ቫልዩ ያወጣልናል። አሁን ማንን ማውጣት አለበት? ዋመንዝን ማውጣት አለበት። ኮል ያደረግነው እሱም ብቻ ስፔሲፊካሊ ስለሆነ ማለት ነው። ሪፍሬሽ አድርገው ዋመንዝ እሺ፣ እችኛዋ ስላለች ነው። እሺ ይለኛል። ሁለት ስንት ነበር? 248 የተሳሳትነው ነገር አለ። 49 ኮንሶል ስላላረኩት ነው። ኮንሶል አላረከውም እኮ ሌንግዝ ኦፍ ኮርስ አላልከውም። ዶት ኢቫንጋዲ ክላስ ዶት ሌንግዝ ኦፍ ኮርስ በለው። አይ ቆይ እሱን ኦኬ ድጋሚ ያው እሱ ጋር ዲስፕሌይ እንዳደረግልን ስለሆነ የምንፈልገው እውነት ነው። ሪል ይኸው ዋመንዝ ብቻ አመጣልን ማለት ነው። ያችሁት ሌንግዝ ኦፍ ኮርሷን ብቻ ነው ፕሪንት ያደረገው። ምክንያቱም ስፔሲፊክ አድርገን ነዋ ኦብጀክት ኔሙ ጋር ገባን። ከዛ በኋላ በዚች አትሪቢዩት ውስጥ ያለችዋን ቫሊዩ እንዲያወጣልን ነው ኦርደር እያደረግን ያለ ነው። ዋን መንዝን አወጣልን ማለት ነው። ስለዚህ አሁን ምንድን ያደረግነው ኢዲት ለማድረግ አትሪቢዩት ኔሙን ጠራነ። ሌንግዝ ኦፍ ኮርስን ዋን ነበረ 5 አርግልኝ እያልነው ነው። አሳይን አርግልኝ እያልነው ነው አይደለ? አንድ እኩል ይሆናል ስንጠቀም ይሄን ቫልዩ አሳይን አርግልኝ እያልነው ነው። ስለዚህ አሁን ሪፍሬሽ ብናደርገው ማንን ነው የምናገኘው? ዋን የሚለው ቀርቶ 5 ይመጣል ማለት ነው። ይኸው 5 months እየገባችሁ ነው ወይስ አልቻልኩም? ግልጽ ነው። ግን እላይ እንትን ፋንክሽኑ ስትጽፍ ኔም ኤጅ ምናምን እያልክ የተለያየ ሰው ስም እየታየኝ ነው። ይሄ ምንድን ነው እሱ? አላየሽውም ማለት ነው ጥያቄውን። አንደኛ አሬይ ነው ይሄ በስቱደንት ውስጥ እንደ አንድ ቫልዩ ወስደውና ስቱደንት አንድ አትሪቢዩት ነው አይደል? ስቱደንት ልክ እንደነዚህ ቶፒክ ከቨር ዳታ አትሪቢዩት ነው። የስቱደንት ቫልዩ ናቸው እነዚህ። ኦኬ እነዚህ የስቱደንት ቫልዩ ናቸው። ልክ ኤችቲኤምኤል ሲኤስኤስ ምናምን እንደተባለው ይሄም በአንድ አሬይ ይሆንና አንድ አሬይ ኢንዴክስ 0 ማንን ይይዛል? እነዚህን ዳታዎች ይይዛል። ድሮ በአንድ ቫልዩ ምናምን ነበር አይደል ያየ ነው። ኢንዴክስ 0 ይሄ ነው፣ ኢንዴክስ 1 ይሄ ነው፣ ኢንዴክስ 2 ይሄ ነው እያለ ይቀጥላል። ካራክተሮች ማለት ነው። ካራክተርን በዩ ምንም በዩ የአሬዩ የአንዱ የኢንዴክሱ ዋጋ የኢንዴክሷ ቫልዩ ነው። የስቱደንት አትሪቢዩት ስንት ቫልዩ አለው ቢባል 3 2 3 እያለ ይቀጥላል እንጂ 4 ነጫላ ነጫልቶ ምናምን አሉ። ስለዚህ የእሱ እንትን ነው። አንድ ነገር እዚህ ጋር ልጨምር ላቀርብ።
አድርገውና ወደ ላይ ነው። አሁን እዚህ ጋር መያዝ ያለብን ምንድን ነው? የኦብጀክት ክሪት ስናደርግ እንዴት ነው ክሪት የምናደርገው የሚለውን ነው። እና ለምሳሌ የኖርማል የመጀመሪያው ሌንግዝ ኦፍ ኮርስ ዌብሳይት ኢስ ቻሌንጂንግ ኤንድ ቶፒክ ከቨርድ እስከሚለው ድረስ የመጀመሪያው ምንድነው የያዘልን? ሌንግዝ ኦፍ ኮርስ የሚለው ሲንግል ቫልዩ ነው አይደለ? ዌብሳይትም የሚለው ሲንግል ቫልዩ ነው። ኢስ ቻሌንጅ የሚለው ሲንግል ቫልዩ ነው። ቶፒክ ከቨርድ የሚለው ምንድነው የያዘልን? አሬ። እሺ ኔክስትስ ስቱደንት የሚለው ስቱደንትስ የሚለው ምንድነው? አሬ አይደለ? ነገር ግን ኢንሳይድ አሬ ደግሞ ምን አለ? ኦብጀክት አይደለ? ኢንሳይድ አሬ ኦብጀክት አለ። ሶ አክሰስም ስናደርግ እነዚህን ነገሮች ኮንሲደር አድርገን ነው። ለምሳሌ ስቱደንትስ የሚለው ውስጥ መጀመሪያ አሬ ቴክኒክን ተጠቅመን አክሰስ ማድረግ እንችላለን። ከዛ እዛ ውስጥ ከገባን በኋላ ደግሞ ምንን ተጠቅመን የኦብጀክት አክሰሲንግ ቴክኒኮችን ተጠቅመን አክሰስ ማድረግ እንችላለን ማለት ነው። ስለዚህ ይሄንን ኮንሲደር እንድታረጉ ነው። ያው ስንሰራበት እናየዋለን፣ ግን እነዚህን ነገሮች ኮንሲደር እንድናረግ። ማርቲ ደግሞ ያው ጥያቄውን እንዳላየሹ ያስታውቃል። እና ይሄ ላቀ ዲፋይን ያደረገው ሳይሆን እንትና ጊቭን ነው። እሺ የተሰጠ ሳምፕል ዲክላሬሽን ስለሆነ ይሄንን በተሰጠ መሰረት አክሰስ ማድረግ ሪቪው ማድረግ ምናምን ካለ የምናየው ይሆናል። ስለዚህ 11ኛው ምንድነው አሁን አፕዴት ማድረግ አይደለ ያየ ነው። ምክንያቱም ዋን መንዝ ነበረውን 5 መንዝ በሚለው አፕዴት አረግ ነው። አፕዴት ስናረግ መጀመሪያ አክሰስ ማድረግ መቻል አለብንና አክሰስ ከሌለን አፕዴት ማድረግ ስለማንችል መጀመሪያ ኢቫንጋዲ ክላስ ውስጥ ሌንግዝ ኦፍ ኮርስ የሚለውን አክሰስ ስናረግ ምን ቴክኒክ ነው የምንጠቀመው ነው። ሶ አንደኛ ምን መጠቀም እንችላለን? የብራኬት ኖቴሽን መጠቀም እንችላለን። ሁለተኛ ደግሞ ዶት ኖቴሽንን መጠቀም ስለምንችል እኛ የተጠቀምነው ምንድነው? አሁን ዶት ኖቴሽንን ነው የተጠቀምነው። ሶ መጀመሪያ አክሰስ አረግነውና እዛ ላይ የኢቫንጋዲ ክላስ ውስጥ ወይም ደግሞ ኢቫንጋዲ ክላስ ኦብጀክት ውስጥ ሌንግዝ ኦፍ ኮርስ የሚል ፕሮፐርቲ አለ። እዛ ላይ 5 መንዝን አስቀምጥልኝ ኢንስቶሪ ኦፍ 1 መንዝ እያልነው ነው ማለት ነው። ስለዚህ 1 መንዝ የሚለውን ይተውና በማን አፕዴት ያደርገዋል? በ5 መንዝ አፕዴት ያደርገዋል ማለት ነው። ሶ ይሄ ነው ያለኝ። ኔክስት ደግሞ ተጨማሪ ነገር ካለ እንጨምራለን። ግልጽ ነው ማርቲ? ግልጽ ነው። በጣም ቴንክ አላየሽውም ማለት ጥያቄውን እውነት ለመናገር አላየሁትም። ምን መሰለኝ እንደዛ ያሉሽ ከእንትን ወስጀው ሳይሆን ካላየሽው ማለት ነው። አሁን አይተሽው እርግጠኛ ሞክረሽው ትመጪ የትኛው ጋር እንትን ማለት እንዳለብሽ ቶሎ አሁን ነገም ምናምን ችግር የለውም ጊዜ ካለን ነገም ምናምንም እያየሽው መጠየቅ እንደዚህ ስንገናኝ ወደኋላ የሚደሽ መጠየቅ ትችላለሽ። ግን ለአንቺ እንዲቀልሽ ብዬ ነው እንደዚህ ያልኩሽ እንጂ ሌላ እንዳይመስልሽ። ኧረ ተረድቻለሁ፣ ችግር የለውም። ለአንቺ ግልጽ እንዲሆንልሽ ነው ብዬ ነው። ካየሽው በቃ አሁን የገባች ትናንትና ማን ነው እንትና ስትል ነበር የገባን ይመስልና ከዛ ስንወጣ እንዴት አድርገን እንጸባው ተወዳጅ ነው ምናምን እያለች ነበር። እኔ 12ኛ ጥያቄ ልቀጥል። እንቀጥል። ሰላም ብያለሁ። ኦመር እንዴት ነህ? ሰላም ነው? አለን። ሌት የገባው አስቸገርኩ። ሶሪ። በጣም አርፋችሁናል። በፊት በጣም ጎበዝ ነበርክ። አሁን ስለዚህ መቅጣት አለብን እናንተን። ይሻላል ይመስለኛል። አስተካከል ይሆናል ብቀጣ። በቃ ያረፈርኩ ነው። እሱ 11ኛው ጥያቄ ላይ ማለት ነው። አሁን አበባው የጠቀስከው ነገር ነበር በዳት ኖቴሽን እና በሌላ መንገድ ደግሞ በብራኬት ነው እንትን ማለት የምንችል። በብራኬቱ እንዴት ነው የምንቀይረው? እቺ ዶት ኖቴሽኗን ቀይርለትና ዶት ሌንግዝ ኦፍ ኮርስ የሚለውን በብራኬት ማስገባት ነው። የስ በብራኬት ስናስገባ ግን
ይቺ ሌንግዝ ኦፍ ኮርስ የምትለዋ ምን እናረጋታለን? በኮቴሽን ኦኬ እንደዚህ ነው። ይችኛዋ ኢንስቴድ ኦፍ ዶት ይችኛዋን ዶቷን አውጣትና እላይኛው እኮ ልጽፍ እየሞከርኩ ነው። እንደዚህ ነው። እንደዚህ ነው። ስኩዌር ብራኬት አድርግና የስ ከዛ አየኸው ሌንግዝ ኦፍ ኮርስ አሳይንድ ቱ 5 መንዝ በቃ እሱ ነው አምጥቶላል። እንደዚህ ማለት ነው። የስ ላይኛውን ኮሜንት አድርገህ ብታይ አሁን ዘ ሴም ቲንግ ነው። ኦኬ ተመሳሳይ 5 መንዝ የስ ግን ሪኮመንድ የሚደረገው ይሄ ዶት ኔት ኖቴሽን ነው ብለዋል እና ይሄኛውን ብንለይ ኢዚ ነው ለመጻፍ ራሱ ዳት ኖቴሽኑ ኢዚ ነው። ያ ኦኬ ኦኬ ቴንክ ዩ 12ኛ አድ ቡትስትራፕ አዘይንዶ ዘ ቶፒክስ ከቨርድ ፕሮፐርቲ ኤንድ ፕሪንት ዘ ኒው ኦብጀክት ኦን ዘ ኮንሶል። ይህንም ቡትስትራፕ የሚለውን አድ ማድረግ ነው። የት ቶፒክስ ከቨርድ የሚለው ፕሮፐርቲ ላይ ቶፒክስ ከቨርድ ደግሞ ይሄ ነው ኤችቲኤምኤል ሲኤስኤስ ሚዲያ ኩሪ ኤንድ ጃቫስክሪፕት። ስለዚህ መጨረሻ ላይ አድ ለማድረግ ምንን ሜትድ እንጠቀማለን? ያሬ ሜትድ ተባብለናል። ፑሽን አይደል? ፑሽ ነው አድ ለማድረግ የስ ፑሽን አድ እናደርጋለን። ለምሳሌ አንድ እዚህ ጋር ልጨምራችሁ። እዚህ ጋር እዚች ጋር አድርጌ አሁን ይችን እንደዚህ ላረግ እችላለሁ። አሁን ይችን አንሽፍት ስላት የት ነው መምጣት ያለበት? መጀመሪያው ላይ ማለት ነው። ይሄ መጨረሻው ላይ ነው። ፑሽ አንሽፍት ስለሆነ መጀመሪያ ላይ ይመጣል። እንየው። ይሄ ነው። ይሄ ይመስለኛል። ይሄ ያኛውን ልቀይረው እንዲታወቀን ሁለቱም ስላለ ይሄኛውን ልቀይረው እንዲታወቀን። ይኸው ሲ ፕላስ ፕላስ አሁን አንሽፍት ያደረኩት መጀመሪያ ላይ አድል የተደረገው ይኸው አንሽፍት የመጀመሪያ እንትን ላይ አድ ያደርግልኛል። ቡትስትራፕ ደግሞ ፑሽን ስጠቀም መጨረሻ ላይ አድ ያደርግልኛል ማለት ነው። ስለዚህ እነዚህ ሜትዶች ናቸው። እኛ የተለየ ነገር የጨመርነው ነገር የለንም። ኮል ስናደርግ ምንድን ነው ኦብጀክት ኔም ዘን አፍተር አትሪቢዩት ኔም አለ። ከዛ በኋላ እንደገና ሌላ እነዚህ ቢውልትን የሆኑ አትሪቢዩቶችን እና ቫሊዋችንን አድ ማድረግ ነው። እነሱ ላቀ እንትና የላቅ ምንድን ነው ጠፍቼው ነበር። ይሰማል ላቀ ይሄን ነው። አዎ እሱ ማለት ነው። የስ በቃ ይሄ ነው። እነዚህ ጀስ ምንድን ነው ኮንካት የሚለውን እያየሁት ነበረ። ኮንካት የሚለውን እያየሁት ኤቢ ይልና ከዛ በኋላ ወደ ኤቢሲ ቀይረዋል። ኮንካት የሚለውን ኮንካት ይሄ ማለት ነው። የስ ኮንካት የሚለው ማለት ነው። ኤቢ ነው አይደል? መጀመሪያ የተሰጠን ኮንካት ስታደርገው ኮንካት ሲን ስታደርገው ኤቢሲ ይሰጣል። በሱ ብንሰራው ያሁኑን ምን ለውጥ ይኖረዋል? ምናልባት ይሄ ካራክተር ይሆን እንዴ? አሁን እያየ ነው ያለ ነው እንዳልከው ስትሪንግ ነው። አይ ይሄኛው እንትን ነው የአሬ በእርግጥ በኮንካትም ተጠቅመን መስራት እንችላለን። እስኪ እንየው እስኪ ይሰራ አሬ ሁለቱም አሬ ናቸው። ስለዚህ መስራት እንችላለን። አይ ቲንክ ስትሪንግ እንዳይሆን
ኤችፒ እንየው አይደል? እንየው እስኪ። የት አለ? ሪፍሬሽ አድርገው እስኪ። አረኩት። እስቲ ቆይ እስኪ እንትኑ ላይ ወደ ጥያቄው እንመለስ እስኪ። ጥያቄውማ ይሄ ነው። አይ ኧረ ይሄኛው የስክሪንሹት ኦኬ አይ ቲንክ በምንድን ነው በኮቴሽን ውስጥ መቀመጥ አለባቸው ወይም ስትሪንግ መሆን አለባቸው መሰለኝ። እኮ አሁን እዚህ ላይ በኮቴሽን እኮ ነው ያስቀመጥነው። በኮቴሽን ነው አንተ ደግሞ ያስቀመጥከው። እስኪ እንየው። አሁን ብናየው ጥሩ ነው። እኔ ሙሉውን ቸክ አላረኩትም። እኔ እሱን እያየሁ ነበረ ሳየው ነበረ እና ግን ኖርማሊ ነው ምናልባት እስኪ እናየዋለን እንጂ ኮንካቴኔሽን ይችኛው ኮንካት የምትለዋ ነገር ስትሪንግ ኮንካት ነው የምንላት። አድ ለማድረግ ሁለት ስትሪንጎችን አድ ለማድረግ ነው ብዙ ጊዜ የምንጠቀምበትና ምናልባት ይሄኛው አሁን አሬ ነው አይደለ? ምናልባት ለሱ ሊሆን ይችላል። እስኪ በዛ ነው አይደል? ለምሳሌ አሁን እሱ ጋር የሆነ አሬ ጨምርለት፣ ሌላ ዝም ብለህ ማለት ነው። ሌላ ሪኮመንድ ያደረገህን እስኪ አክሴፕት አድርገው እናየው። እሺ እኮ ላድርገው። ያ ጀስት 257 ኢቫንጋ እኩል ነው ኢቫንጋ። እስኪ አሁን መጀመሪያ አውትፑቱን ከማየታችን በፊት እስኪ እንረዳው። እሺ ቶፒክስ ከቨርድ የሚለው አሬ ነው አይደለ? አሬ ሆኖ አሬ ነው። አዎ ከዛ አሬ ነው ነው። በቃ እንደዛ ከሆነ እስኪ ሞክረው አሁን እስኪ። አውትፑቱ ነው ኮንካቲኔሽን ያው አድ ማድረግ ነው አት ዘ ኤንድ። ይሄው መጣ ማለት ነው። እና ታዲያ የበፊተኛው ምኑ ነው? እነዚህን ጠራቸው ለምን እንደሆነ አላውቅም። ይሄ ሙሉ በሙሉ ጠርቶታል። ትክክል ነህ እኮ ልክ ነበርን እኮ በፊትም እኮ ልክ ነበርን ነው። በፊት ትክክል አልነበረም። አባው በፊት ፑሽ ሚለውን ነው ቀጥታ የተካ ነው። እንደዚህ ነበረ በፊት። ይሄ ነው የነበረ በፊት። እሺ እሱን ኮንሶል አድርገው። አልመጣም። ይሄን ራሱን ብቻውን ይሄን ኮንሶል አድርገው እኮ እሱን ኮንሶል አድርገው እስኪ። ይሄ መምጣት አለበት ይመስለኛል እኮ ተመሳይ እኮ ነው። 257 ሪፍሬሽ አድርገዋል። የስ ይሄው መጥቷል። እና ለምንድን ነው ታዲያ ብቻውን ግን አልመጣም? ተገረችን። ይቺ ለምን አልመጣችም? እንደነዚህ
አልመጣም። ምናልባት እስኪ ይሄኛው ኮንካት የምንጠቀመው ብዙ ጊዜ አሬ ላይ ሳይሆን ስትሪንግ ኮንካትኔሽን ላይ ስለሆነ ምናልባት እሱ ደግሞ የሚጠቀመው ነገር የተለየ አልጎሪዝም ሊሆን ስለሚችል በዛ እንለፈውና የሆነ ሪዛልት ካገኘን እንትን እንላለን እንደዛ ነው የሚሻል። አለያ ደግሞ መጠየቅ ካለብን እንጠይቃለን። ስለዚህ እንቀጥል ወደ 13ኛ 13 write a function that takes Evangeli class object as an argument and calculate the average age of the class. Print the result on the console. እሺ አሁን ፋንክሽን ዲፋይን ልናደርግ ነው። አንድ ፋንክሽን ያ ፋንክሽን ምንድነው እንደ ፓራሜትር የሚወስደው ከላይ የተሰጠንን ኦብጀክት ማለት ነው አይደል? ይሄን ኦብጀክት እንደ ፓራሜትር እንዲወስድልን ነው እየጠየቀን ያለው። ከዛ በኋላ ይሄን ፓራሜትር ከወሰደ በኋላ ምንድነው የሚለን? አቬሬጅ ኤጅ እንድንሰራ ማለት ነው። አቬሬጅ ኤጅ ደግሞ ያለ ስቱደንት የሚባለው አትሪቢዩት ውስጥ ነው። ይሄው አንድ አትሪቢዩት አለ እዚህ ስቱደንት ይባላል። በዚህ አሬ ውስጥ እንደገና ደግሞ ሌላ ኦብጀክት እንጠቀማለን እያለ ነበር ቅድም አበባውም ሲያወራኝ ነበር። ልክ እነዚህን ማለት ነው። ስለዚህ እንየው አቬሬጅ ኤጅ አልሁና ያኛውን ፓራሜትር አስቀምጥኩኝ። ዘን አንድ ነገር ልንሰራ ስለሆነ ሳም ኮምፒት ልናደርግ ነው። ቶታል ኤጅ ወይም ደግሞ የሆነ ቫሪያብል ዲክላር አድርገን 0 ብለን ተነሳን። ልክ ሳም ዚኳልቱ 0 እንደምንለው ማለት ነው። አቬሬጅ ልንሰራ አይደለ? ሳም ዚኳልቱ 0 በሚለው ያዙትና ኢኒሻል አደረግነ። ከዛ በኋላ ፎር ሉፕ ተጠቀምነ። አሬ አይደለ? ይሄ አሬ ስለሆነ ኢኒሻላይዜሽናችን ከዜሮ ነው የሚጀምረው። ቫንጋዲ ክላስ እንገባለን። ዘን አፍተር ኤጅ ያለው ስቱደንት አትሪቢዩት ስለሆነ ስቱደንት ላይ እንገባለን። እዚህ አትሪቢዩት የአትሪቢዩት ደግሞ አሬ ነው። ስለዚህ ኢኒሻላይዜሽናችን አሬ ስለሆነ ከዜሮ እንጀምራለን። ከዛ ለዛ ነው ሪኳልቱ ማን ኦብጀክቱ ዶት አትሪቢዩቱ ከዛ ሌንግዝ ማለት ነው። ከዛ ፕላስ ፕላስ ላይን ባይ ላይን እዚህ ጋር እንትን እያልን ብንሄድ ጥሩ ነው። ምናልባት እዚህ ጋር ለምን እንደዚህ ሆነ ምናምን የሚል ነገር ካለ እዚህ ጋር አውርተን መሄድ ማለፍ እንችላለን። ከዛ ቶታል ኤጅ ወይም ደግሞ ሳም እኩል ነው ሳም ፕላስ የኦብጀክት ኔሙ ዶት አትሪቢዩቱ ዶት አሬ ስለሆነ ከዛ በኋላ እንደገና ይችን ለመለየት የኦብጀክቱን እንትን ተጠቀምን። ኤጅ የሚለው ሌላ ምንድነው? ሌላ ታች ላይ ያለ አትሪቢዩት ነው አይደለ? ሌላ ኤጅ ማለት እዚህ ጋር ያለ አትሪቢዩት ነው። አንድ አትሪቢዩት በዚህ አሬ ውስጥ ይሄ አሬ ነው አይደለ? በዚህ አሬ ውስጥ እንደገና ሌላ ኦብጀክት እየተጠቀምን ነው። ቅድም አበባው እያለ ነበር ስቱደንት አንድ አሬ ነው። በአሬ ውስጥ እንደገና መልቲፕል ቫሊዩ አሉ። በአንዱ ለምሳሌ ኢንዴክስ 0 ብንል እነዚህ ነው አይደለ የምናውቀው። ኢንዴክስ 0 ቫሊዩ እነዚህ ናቸው። በዚህ ውስጥ ግን ዶት ኤጅ ስትል 34 ነው። ዶት ሴክስ ስትል ምን ዶት ኔም ስትል አበበን አክሰስ ማድረግ ትችላለህ ማለት ነው። ስለዚህ ኤጅን ብቻዋን የአቬሬጅ ኤጅን ስለሆነ አታክ ማድረግ የተፈለገው ኤጅን እዚህ ጋር ዶት ኤጅ ብለን ኮል አደረግ ነው። እነሱ ግን ምንድነው ብለን የምንጠራቸው ግን ላቅ አሁን ኦብጀክት ውስጥ ያሉትን እያንዳንዱን የኦብጀክት ፓርቶች ናቸው። አሁን ኤጅ አለ፣ ኔም አለ፣ ምን አለ። ቅድም እኮ እያልነ ነበረ፣ ስለዘገየ ነው። አትሪቢዩት ይባላሉ። አትሪቢዩቶች ናቸው እነዚህ አትሪቢዩት ናቸው ወይም ኪ ይባላሉ። ከዛ በኋላ እነዚህ ቫሊዎች ናቸው። አሬ ላይ
አትሪቢዩቱ ወይም ደግሞ ባይ ዲፎልት ኢንዴክስ አድርጎ ኢንዴክስ ናምበር ብሎ ባይ ዲፎልት ከዜሮ ጀምሮ ይሰጥልናል ባይ ዲፎልት። እዚህ ጋር ግን ባይ ዲፎልት ሳይሆን እኛ ኪውን ወይም ደግሞ አትሪቢዩቱን ከቫሊዩ ጋር የምናስቀምጠው አታች አድርገን እኛ ነን፣ ወይም አሳይን የምናደርገው እኛ ነን። ስለዚህ አሁን እነዚህ ሌንግዝ ኦፍ ኮርስ፣ ዌብሳይት፣ ስቱደንት ምናምን እነዚህ አትሪቢዩቶች ናቸው። እነዚህ ደግሞ ቫሊዩቸው ናቸው። ስለዚህ መጀመሪያ አክሰስ ለማድረግ ለምሳሌ ይችን አክሰስ ለማድረግ ወይም ደግሞ አታክ ለማድረግ ይችን ኤጅ 44ን ኢቫንጋዲ ክላስ ዶት ላለው ዘናፍተር ደግሞ ስቱደንት ስላለው ከዛ በኋላ በስቱደንት ውስጥ ስንተኛው ኢንዴክስ ላይ ነው የሚለውን 1 2 0 1 ከዛ በኋላ ዋን ላይ ይሄኛውን አታክ ማድረግ እንችላለን ማለት ነው። ኦኬ ያ በደንብ እንትን እያልን መሄድ እንችላለን። ኮንሴፕቱም ከገባን እንትን የለውም። እሺ እኔ ኮምፓሪዥኗ አይ ሌዛ ኖር ኢኳል ቱ ኢቫንጋዲ ክላስ ዶት ስቱደንት ዶት ሌንግዝ ያልካት ከምን እሱ ጋር እንዲያቆም ነው? ከምን ፐርስፔክቲቭ ነው? አይ ከዚህ ስታንስ ፎልስ ይመጣል፣ ሰው ይቆማል። እሺ አይ ከዜሮ ተነሳ አይደለ? እሺ አሬ ነው። አሁን አሬ ገብተናል። ስቱደንት የሚባለው አትሪቢዩት የያዘው ቫሊዩ ምንድን ነው? አሬ ነው አይደል? በውስጡ የያዘው አሬ ይዟል። ስለዚህ አሬ ደግሞ ኢንዴክሱ የሚጀምር ከስንት ነው? ከዜሮ። ስለዚህ ከዜሮ ከዚህ ተግባብተናል። ስለዚህ አሬ ብዙ ጊዜ ከዜሮ ከተነሳ ምንድን ነው የሚሆነው? አዩ ከሌንግዙ ያንሳል። ምክንያቱም ለምሳሌ 1 2 3 4 ቁጥር ብንወስድ ቫሊዩ ከዜሮ ጀምሮ ስለሚሰጥ ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። ስለዚህ አይ ከስንት ያንሳል? ሁሌ ከሌንግዙ ያንሳል ማለት ነው። ከዜሮ ስለሚነሳ ከአንድ ቢነሳ ግሬተር ዛን ኦር ኢኳል ቱ የሚለው ነበር። ወይም ደግሞ ይሄን ግሬተር ዛን ኦር ኢኳል ቱ ካልነው ምንድነው እዚህ ማይነሷን ማለት አለብን። ትናንትና አባው እያሳየን ነበር። ስለዚህ ከአሬ ሌንግዝ ጋር ስለሚያያዝ ነው ይሄ ሌንግዝ ለዛን የተባለው ከላይ ስንሰራ የነበረው ማለት ነው። አሬ ላይ ምናልባት ከላይ ሄደን ማየት እንችላለን። እዚህ ጋር አይ በቃ ግልጽ ነው። ብቻ ግን አመጣጡ ይግባሽ እንጂ ይሄ ለዛን ለምን ከሌንግዙ ሆነ ምናምን በቁጥር ምናምን ከላይ ስላለ እሱን ማየት እንችላለን። ግን አሁን ይሄ ለምን ከኦብጀክት ኔሙን ገባን፣ ከዛ በኋላ ከአትሪቢዩቱ ላይ ገባን። ከአትሪቢዩት ውስጥ ደግሞ ከአትሪቢዩት ውስጥ አሬ ያለ የአሬው ሌንግዝ ነው። እዚህ ላይ ሌንግዝ ከዛ የፕላስ ፕላስ አለ ዘን ምንድነው ሂሳብ ማለት እንችላለን። ወይም ደግሞ ቶታል ኤጅ ብለናል። ቶታል ኤጅ እኩል ነው ቶታል ኤጅ 0 ሲደመር የነዚህ ኦፍ ኤጅ። አሁን ለምሳሌ ስቱደንት አይ ማለት ከዜሮ ነው የሚነሳ። ስቱደንትስ 0 ላይ ያለው ኤጅ ማንን ነው አታክ የሚያደርገው? ስቱደንት 34 ስቱደንት 1 ያለው ኤጅ ሲሆን ደግሞ 44። ምክንያቱም ይሄ አሬ ነው ብለናል። አሬ በአጠቃላይ ደግሞ የእነዚህን እንትኖች ሲወስድ 0 1 2 3 እያለ 5 ናቸው መሰለህ። 1 2 3 4 5 0 1 2 3 4 ይሆናሉ ማለት ነው። ዘናፍተር እዛ ውስጥ ደግሞ ለምሳሌ ሴክስን መጥራት ስንፈልግ ስቱደንትስ ዶት አይኦፍ ለምሳሌ የዚህን መጥቀስ ብንፈልግ አይኦፍ 1 0 1 2 ዶት ነው የምንለዋለን። ሴክስ ከሆነ 2 ዶት ሴክስ ልክ በእንደዛ አይነት እንትን የምንለው ማለት ነው። ከዛ ኤጁን ነው አታክ የምናደርግ። እዚህ ጋር እንደ እንትን ኦብጀክት ነው እዚህ ውስጥ ያለው ይሄን ጠራ ነው። ከዛ በኋላ ፎራችንን ከጨረሳን በኋላ ፎር ሉፓችንን ምንድን ነው
ካልኩሌት ማድረግ ነው። አቨሬጅ እኩል ነው ቶታሌጅ እዚህ ጋር ካልኩሌት ሲያደርገው የነበረው በሙሉ ሲካፈል ለብዛቱ ማለት ነው አይደል? አቬሬጅ ለምሳሌ 5 ቁጥሮች ቢኖሩ እነዛን 5 ቁጥሮች ደምረን ለብዛቱ ለ5 ማካፈል ማለት ነው። ሌላ ምንም የተለየ ነገር የለውም። ይሄ ብዛቱን ለማምጣት ነው እንደዚህ ያደረው። ግልጽ ነው አይደል? ከዛ በኋላ በቃ ኮል ማድረግ ነው። ግልጽ ያልሆነ ነገር ካለ እናውራበት እዚሁ። እዛ ወደ ሪዛልቱ እንሄዳለን። ለላቀ መጀመሪያ የምንወስደውን የምንሰጠውን ቫልዩ ዲፋይን አናረግም ፋንክሽን ከማጻፋችን በፊት እዚህ ጋር ጊቭን ተሰጥቶናል እኮ ኦልሬዲ ታፕ ላይ ስላለ ይኸው ቫልዩ ተሰጥቶናል ኦልሬዲ። አሁን እነዚህ እኮ ኦብጀክቶች ናቸው። በአሬ ውስጥ ኦብጀክት ነው ዲፋይን ተደርጎ የተሰጠን። አትሪቢዩት አለ፣ ቫልዩ አለ፣ አትሪቢዩት አለ፣ ቫልዩ አለ። ከላይ ግን ምን አለ? አሬ አለ። በአሬ ውስጥ ደግሞ አትሪቢዩት ማነው ኦብጀክት። በኦብጀክቱ ውስጥ ደግሞ ምን አለ? አትሪቢዩት እና ቫልዩ አሉት። ስለዚህ አሁን እዚህ ጋር ስቱደንት ዶታይ ይሄ አሁን አሬ ነው አይደለ? ከዛ ከአሬ ውስጥ እንደገና ደግሞ ኦብጀክት ደግሞ የኦብጀክቱን ከኦብጀክቱ ውስጥ የአትሪቢዩት ኔም እየጠራ ነው። ስለዚህ ይሄኛው ቀላል ፎርሙላ ነው፣ ይታወቃል። ዋናው የሆነ ቦታ ላይ ስሰራ ምንድነው አንዲፋይንድ ነው የሆነ ዲፋይን አልተደረገም የሚል ነገር ስላየው ነው። እና ሌት ብዬ የምሰጠውን የአርጉመንት ቫልዩ ከላይ ጻፍኩና ስሰጠው ከዛ ሪዛልቱን ሰጠኝ። እኮ ሌት አሁን እዚህ ይሄን ሳታረቀርተህ ነው እሱ አለ። ለምሳሌ ኢቫንጋዲ ክላስ የሚለውን ነበረ እኔ የጠየኩት። ኢቫንጋዲ ታች ላይ ስንጠራው አቬሬጅ ኤጅ ኢቫንጋዲ ክላስ የሚላል አይደለ? ኢቫንጋዲ ክላስ የሚለውን ከላይ ዲፋይን ማድረግ አለብን። ግን በአንተ አባባል ትክክል ነው። አሁን ኦልሬዲ ከላይ ኢቫንጋዲ ክላስ የሚለው ስላለ yes ሪዛልቱ ላይ yes እሱ ኦልሬዲ ስለ ላይ ዲፋይን ስላደረግ ነው yes thank you ላቃ። እነ ማርታ ምናልባት እዚህ አካባቢ ግልጽ ነው ካለብን ስለዚህ አሁን ይሄን ካልኩሌት ማድረግ እንችላለን። 19 ሲደመር 22 27 44 34 እነዚህ ሲደመሩ የሆነ ቁጥር ይሰጣሉ። ከዛ ለብዛታቸው ለ5 ማካፈል ነው አቬሬጅ። ስለዚህ እንዴ አቃ ተጨማሪ ጥያቄ ልጠይቅ ይቻላል ነው። ትናንትም ጠይቀው ስለነበረ በአሬ እና በኦብጀክት መካከል ዲፈረንስ እያየሁ ነበር እና አሁን አሬ እና ኦብጀክትን አንድ ላይ ነው አሁን እየተጠቀምን ያለን። አሬ ኦብጀክት ውስጥ ኦብጀክት ደግሞ አሬ ውስጥ መሰለኝ በዚህ በኢቫንጋዲ ክላስ ውስጥ ያየ ነው ማለት ነው። ኢንተርቼንጀብል ናቸው ምናምን ተብሏል ትናንት። ግን ስትራክቸሩ ላይ ኦርደርድ ሊስት እና አንኦርደርድ ኪ ቫልዩ ፔርስ የሚል ነገር ስላየው ነው። ለምሳሌ አሬ ኦርደርድ ሊስት ኦፍ ኤሌመንትስ ይጠቀማል። ኦርደርድ ሊስት ማለት ያው ኢንዴክስ ስለምሰጣችሁ መሰለኝ አይደል? 0 1 2 3 4 5 ኦርደርድ ሊስት። ኦብጀክት ላይ ግን አንኦርደርድ ኪ ቫልዩ ፔርስ ነው የሚል። ምናልባት እዚህ ላይ ኦርደርድ ሊስት የሚለው እኔ እንደገባኝ ማለት ነው። አሁን ባልከው ኦርደር ሊስት 0 1 2 3 ብሎ ባይ ዲፎልት ይሰጣል አይደል? አሬ ሄሎ ትክክል ነህ። yes 0 ጀምሮ ባይ ዲፎልት ይሰጣል ቁጥር ቫልዩ እስካለን ድረስ ይሰጣል እስከሚበቃው ማለት ነው። እዚህ ጋር ግን እንደ አሬ ላይ እንደ ኢንዴክስ የተጠቀምከውን እኛ ራሳችንን ዲፋይን የምናደርግለት አትሪቢዩት የምንለው ማለት ነው። ልክ ኢንዴክስ የምንጠቀመው አትሪቢዩቱን ነው ማለት ነው። ምናልባት አንወርደር ያለው እሱን ሊሆን ይችላል። ከዛ ውጭ ግን ሞር ስትራክቸርድ ቅድምም እያወራንበት ነበር። ሞር ስትራክቸርድ ነው ኦብጀክት እያልን ነበረ።
ያ አንኦርደር ያለው ያን ነው ማለት ነው። እንደገና ዲስክሪፕቲቭ ነው። አሁን አትሪቢዩት ጽፈህ በቀኝ በኩል ቫሊዩ ስትሰጠው ሞር ዲስክሪፕቲቭ ይሆናል አይደል? ለምሳሌ ከላይ ብለህ የአንድ መኪና ኳይት ብትለው ሞር ዲስክሪፕቲቭ አይሆንም? ሞር ዲስክራይብ ያደርገዋል። እና በዛ ብንይዘው ይሻላል በሚል እሳቤ ነው። ኦኬ ላቀ እዚህ ጋር አንድ ነገር ልጨምር እንጂ ያው ብላችሁታል፣ ግን ዞሮ ኦርደር ሊስት እና ኦርደር ሊስት የሚለው በምን ምክንያት ነው የሚለውን የኦርደር ሊስት የሚለው በኢንዴክሶቹ ነው። ለምሳሌ አክሰስም ስናደርግ ምንድነው አት ዜሮ ስንል ለምሳሌ አት ዜሮ ላይ ያለችውን ነው ኖርማል የሚያወጣልን ማለት ነው። ስለዚህ እኛ የምንቀይረው ነገር የለም። ነገር ግን የኦብጀክት ላይ ስንሄድ አክሰስ ስናደርግ በምንድነው እንትን የምናደርገው ያንን ቫልዩውን ኪውን እኛ መቀየር እንችላለን እንደፈለግን ማለት ነው። እንደፈለግን ወደፊትም ማምጣት እንችላለን፣ ወደ ኋላ ማምጣት እንችላለን። ስለዚህ ለዛ ነው አሬይን ኦርደርድ ሊስት የሚለው። እንደገና ደግሞ ይሄኛውን የኦብጀክትን አንኦርደርድ ሊስት የሚለው ለዛ ነው። ምክንያቱም እኛ መቀየር የምንችለው አሬ ላይ ቫልዩዎቹን ብቻ ነው እንጂ ኪዎቹን መቀየር አንችልም። እዚህኛው ላይ ግን ኦብጀክት ላይ ግን ኪዎቹንም የቫልዩዎቹንም መቀየር ስለምንችል ለዛ ነው ኦርደር ሊስት እና አንኦርደር ሊስት ብሎ የከፈላቸው ካታጎራይዝ ያደረጋቸው። ኦኬ መቀጠል እንችላለን። ስለዚህ 279 እና 279 29.2 ማለት ነው የሚሰጠው። ስለዚህ እንቀጥል አይደለ? በተቻለ እንግዲህ መጠን በገባይ ልክ ለማብራራት እየሞከርኩ ነው። አርጉመንት እና ፓራሜትር እሱ ጋር ኢቫንጋዲ ክላስ የሆነ ታይም ላይ ራይት ኤ ፋንክሽን ዳት ቴክስ ፓራሜትር ይላል። የሆነ ታይም ላይ ደግሞ ራይት ኤ ፋንክሽን ዳት ቴክስ አን አርጉመንት እያለ የሚቀይረው አለ። አይተው ከሆነ ስንተኛ ላይ ነው? ለምሳሌ 14ኛ እስኪ የሆነ 14 እዚህ አለ። 14 ይሄ ነው። ኦብጀክት አዝ አርጉመንት ነው የሚል ሌላ ቦታ አዝ ፓራሜትር የሚል አለ። ያው ብዙ ጊዜ ምን አለ መሰለ አሁን ፓራሜትሮች እንደ ቫልዩ ሆልደር ናቸው አይደለ? ከዛ እና አርጊውመንት የሚያልፈውን አርጊውመንት ለመቀበል ስፔስ መያዣ ናቸው እና ብዙ ጊዜ የተለየ ነገር የለውም። ያኛው ሪል ቫልዩ ነው፣ ያኛው ደግሞ ፕሌስ ሆልድ ለማድረግ ነው የሚያገለግለው። ሊኖር ይችላል። እንደዛ ከሆነ ለምሳሌ ኮል በምናደርግ ታይም ለምሳሌ በፓራሜትር አጋችሁ ፋንክሽን ጻፉ ካለ ፋንክሽን ብለን ፓራሜትር እንሰጠውና ከዛ ስንጠራው አርጊውመንት እንሰጠዋለን። ስለዚህ ሁለቱ የተለያየ ነው የሚሆን ማለት ነው። አርጊውመንት ማለት ሪል ቫልዩ ነው። አርጊውመንት እንሰጠዋለን ነው። ያ ኮል ስናደርግ የምንሰጠው ቫልዩ የስ አርጉመንት ነው። የኔ አባባል ኢቫንጋዲ ክላስ የሚለው እዚህ ጋር እና ፋንክሽን ውስጥ ያለው ኢቫንጋዲ ክላስ ተመሳሳይ አይሆንም ማለት ነው። በዛ ኬስ ፓራሜትሩ ለምሳሌ ፓራሜትሩ ላይ የሆነ ስም ሰጠን ከዛ ስንጠራው ግን እንደዚህ አድርገን ብንጠራው አይሆንም። እሱ ሁለቱ የተለያዩ ናቸው። የኮል ስናደርግ ኢቫንጋዲ ክላስ ያልነውና ፓራሜትሩ ውስጥ ኢቫንጋዲ ክላስ ያልነው ሁለቱ የተለያየ ቫሪያብሎች ናቸው። ምክንያቱም ይሄ እንደ ፓራሜትር የተጠቀምንበት እና ይሄኛው ስለማይተዋወቁ መጠቀም እንችላለን እንጂ መቀየር እንችላለን። ይሄኛውን ላይኛውን መቀየር እንችላለን፣ ታችኛውን ግን ኦልሬዲ የተሰጠ ስለሆነ መቀየር አንችልም። ልክ ነው። ገባ? አሁን እዚህ ላይ የፓራሜትሩን መቀየር እንችላለን። አሁን ያለው አባው ግልጽ ነው። የፓራሜትሩን መቀየር እንችላለን የፈለገህን ስም። የአርጊውመንቱ ግን
ኦልሬዲ ይሄ የተሰጠን አርጊውመንት ስም ቫልዩ የያዘልን ስለሆነ ከላይ ይሄንን መቀየር አንችልም። አሁን ቫልዩ ኦኬ ኦልሬዲ በዚህ ውስጥ ነው ያለን። ይሄን ግን እንደተባለው መቀየር እንችላለን። ስፔስ ሆልደር ስለሆነ የፈለገን ማድረግ ትችላለህ። እዚህ ላይ ፓራሜትሩም ማለት ነው። ኦኬ ፓራሜትሩን አሁን ይሄን የፈለገን ስም መስጠት እችላለሁ ነው። ኮል ስታደርግ አርጊውመንቱ ግን አርጊውመንቱ ኦልሬዲ ቫልዩ የተሰጠው ከላይ ስለሆነ ቫልዩ የያዘው አርጊውመንት ስለሆነ ይሄኛውን መቀየር አንችልም። ይሄኛውን ከቀየርን እነዛን ቫልዩዎች አናገኛቸውም። መቀየር የለበትም ነው። አዎ አርጊውመንቱ መቀየር የለበትም ይሄ ምክንያቱም በዚህ ውስጥ ነው ቫልዩ የተሰጠን። ኦኬ ያ ግልጽ ነው። ያ ግልጽ ነው። ቴንክ ዩ ስለዚህ 14ተኛውን እንየው መጨረሻ ጥያቄ ነው ወይ መጨረሻው አይደለም? የመጨረሻው አይደለም። ደህና ናችሁ ወገን? ጥያቄ ነበረኝ ግን እሺ በቃ ቀጥታሽ ቀጥይ። አሁን የ14ተኛውም ልክ እንደ 13ተኛው ተመሳሳይ ነው ስለሆነ ኦኬ እሺ። ተመሳሳይ ነው። እኔ አሁን ያልገባኝ ማለት ነው ቶታል ድምሩን ስንሰራ ፎር ሉፕ ውስጥ አስገባ ነው እና አቬሬጁን ስንሰራ ግን ሌት ብለን ከፎር ሉፕ ውጭ ነው የሰራ ነው እና እሱስ ለምንድን ነው? ፎር ሉፕ ስንሰራ ምንድን ነው ያደረግነው? አይትሬት ስለሚያደርግ ቶታል ኤጁ ላይ እዚች ላይ ቶታሉን እየተመላለሰ አይትሬት እያደረገ ስቶር እንዲያደርግልን ነው። አይትሬት ያደርጋል እዚህ ኦኬ ይመላል። እዚህ ይሄ አይትሬት እያደረገ ከጨረሰ በኋላ ወደ የት ሪተርን ያደርግልናል? ወደ ታች ከጨረሰ ድምራቸውን ወደ ታች ያመጣልናል። ከዛ በኋላ ቴንክ ዩ ላቀ እዚህ ጋር ግን እኔ ጥያቄ አለኝ። ኢቫንጋዲ ክላስ የሚለው ማለት ነው እንትን አይደል ቫልዩ አይደል እንደ ከታች መሆን ያለበት ፋንክሽኑን ስንጠራው ቫልዩ ነው ፓስ ማድረግ ያለብን ነው። እዚህ ላይ ነው የምትይው? አዎ ቫልዩ ነው ፓስ የምናደርገው። ኦኬ እሺ። አይ እንደዚህ ነው የሚሆነው ያልክ መስሎኝ ነው። አዎ እኮ የሚሆነው እንደዚህ ነው። ግን ይሄ ቫልዩ ተሰጥቶታል ከላይ ቫልዩ ኤጅ ቫልዩ ተሰጥቶታል ከላይ። ይሄ እኮ ባይ ዲፎልት ኮል የሚያደርገው እነዚህን ቫልዩ ነው ኮል የሚያደርገው። ይሄን ግን መቀየር የምንችለው ግን ይሄን ነው። ይሄን ለምሳሌ እኔ ላቀ ማለት እችላለሁ፣ እሌና ማለት እችላለሁ። ይሄን ይሄ ግን አይቀየርም፣ ምክንያቱም ኦልሬዲ ቫልዩ በውስጥ ኢንተርናሊ አሳይን ተደርጎልኝ ከዛ የምትሆነው ኤጁን ካልኩሌት አድርጎ 29 ምናምን የሰጠን እዚህ። ኦኬ እሺ። ሁለተኛው ምንድነው? ማነው 14ተኛው የሚለው ልክ ተመሳሳይ ይሆንና ካልኩሌት ፐርሰንቴጅ ኦፍ ሜል ስቱደንት ኢን ዘ ክላስ ነው የሚል። ልክ ቅድም ኤጅን አታክ እንዳደረግነው ሁሉ አሁን ደግሞ ሜል የሆኑትን ሴሌክት አድርገን ዘና ካውንት ማድረግ ነው። ሜል ካውንት መነሻችን 0 ነው። ዘን አፍተር ይሄ ልክ እንደ ቅድሙ ነው። ምንም የተለየ ነገር የለውም። ስቱደንት አይ ገብቶ ከዛ በኋላ ቅድም ኤጅን ነበረ ያየ ነው። አሁን ደግሞ ሴክሱ ከሜል ጋር እኩል ከሆነ ምን ይሆናል? ሜል ካውንት ይሄ ማለት ወይም ደግሞ ይች እንዲያርጌ ሜል ካውንት እኩል ይሆናል ሜል ካውንት ፕላስ 1 ማለት እኮ ነው። እንደዚህ ማለት እንችላለን። ስለዚህ ይሄ አይተሬት ያደርጋል
ሴክሱ ሜል ከሆነ ሜል ካውንት 0 ሲደመር 1 ይልና ከዛ በኋላ እንደገና ወደዚህ ይሄዳል። ዘና አንድ እየጨመረ ይሄዳል። ሜል ካውንት ካውንት ይቺ የታችኛዋ ናት። ይችኛዋ የታችኛዋ ናት። እዚህ ጋር የዚችኛዋ አይደለች። የዚችኛዋን ነው እንደዛ የጻፏት። እሺ ስለዚህ ምን እናድርግ? እስከዚህ ግልጽ ነው አይደል? አላችሁ? አለን እስከዚህ ግልጽ ነው። ኮንዲሽኑን አይ ለዛን ኢቫንጋዲ ክላስ ዳት ስቱደንትስ ዳት ሌንግዝ የሚለውን ቶታል ስቱደንትስ ብዬ ብቀይረውስ? አንተ ቶታል ስቱደንት አይ ለዛን ቶታል ስቱደንትስ ብዬ አታገኘው። ቶታል ስቱደንትስ እንዴት ሆኖ ይሆናል? ቶታል ስቱደንትስ የሚል እዚህ የለንም። አሁን እኮ ኢቫንጋዲ ክላስ ኦብጀክት ኔሙ ላይ ትገባለህ። ዘናፍተር አትሪቢዩቱ ጋር ትገባለህ በዶት እያደረክ ማለት ነው። ከዛ አትሪቢዩቱ ጋር ከገባህ በኋላ እንደገና ደግሞ በዚህ አሬ ውስጥ ኮል እያደረክ እንደገና አትሪቢዩቶችን አሁንም ልትጠቀም ነው። ለምሳሌ ቅድም ኤጅ ስንል ዶት ኤጅ ምናምን እያልን ነበር። በአሬዩ ዶት ኤጅ አሬዩ ምናምን እያልን ነበር አይደለ? አሁን ደግሞ ሴክስ መጣ። ቶታል ምናምኑን የት ያቅላል? ከላይ ዲፋይን አድርጌው ነው ላቀ። ከላይ ምን ብዬዋለሁ? ሌት ቶታል ስቱደንትስ ኢኳል ቱ ኢቫንጋዲ ክላስ ዳት ስቱደንትስ ዳት ሌንግዝ ስላልኩት ነው። በቃ ዘሴም ቲንግ ነው አንተ ያልከው ነው። እዛ ከተጠቀምክ ዶት እያደረክ አክሰስ ማድረግ ከቻልከውማ ሊሆን ይችላል። ያ እንዳንተ ነው አንተ ያልከው ነው። እኔ ዝም ብዬ ዲፋይን አድርጌው ነው። አንተ የጻፍከውን በሌላ ነገር ሰጥቼው ነው። ኦኬ ስለዚህ አሁን እዚህ ላይ ስቱደንት ኦፍ አይ ለምሳሌ 0 ስቱደንት ኦፍ 0 ዶት ሴክስ ስቱደንት ኦፍ 0 ዶት ኤክስ ማለት ይሄ ነው። ሴክሱ ሜል ነው አይደል? ከሜል ጋር እኩል ከሆነ ካውንት እያደረግን እየደመርን እንሄዳለን ማለት ነው አይደለም? ሜል ካውንት እኩል ነው 0 ሲደመር 1 ግልጽ ነው። ከዛ ወደዚህ ይመጣል። እንደዛ እያለ ኢተሬት ያደርጋል። እስኪ ጥያቄ ምናምን ካላችሁ እዚህ ጋር እንትን እንበልበት። አሪፍ ነው ላቀ የሰራህበት መንገድ። ሌላም መንገድ ያለው ግን ይሄ አሪፍ ነው። ያንተ ሲምፕል ስለሆነ በጣም አሪፍ ነው። እስኪ ሌላውንም ይኖራል። አዎ ግን እሱንም ወይ በኋላ እናየዋለን ጊዜ ካለን። ጊዜያችን እየሄደ ስለሆነ አሁን እንትን ፊልተር የምትል ሜተድ አለችና ልክ ቢውልትኢን የሆነች ሜተድ ምንድን ነው የሚያደርግልን? ልክ አንተ እንዳልከው ሆኖ ሴክስ ኢኳልስ ቱ ሜል ከሆነ ፊልተር እንዳረግልን ማለት ነው። ፊልተር አድርጎ ካውንት እንዳረግልን ምንም። ይሄኛው ደግሞ ሉፕ ተጠቅመህ ነው፣ ያኛው ደግሞ ፊልተር የምትል ሜተር ተጠቅመህ ነው። እና ይሄኛው እንደውም ቤስት ነው ያንተ። እና እዚህ ላይ እንደተጠቀም ነው ኤጁን እንደሰራ ነው ሁሉ ልክ በቃ እዚህ ላይ እስከዚህ ድረስ ምንም ተመሳሳይ ነው። ከዛ በኋላ ይቺ ካውንት አደርጋለች፣ ያኛው ደግሞ አቬሬጅ ይሰራልናል። ይሄ ምንድነው? ፐርሴንቴጅ ስንሰራ ካውንት ያደረግነው ሲካፈል ለአጠቃላይ ለብዛቱ ሲባዛ በመቶ አድርገን የምናገኘው ማለት ነው። ጀነራል የሆነ ኢኩዌዥን ነው አይደል? አንድ ነገር ፐርሰንቴጅ ስንሰራ ምንድነው ብዛቱ
ቆጥረን ያገኘነው ለምሳሌ 2 ከሆነ 2 ሲካፈል ለብዛቱ 2ን ያገኘነው ከ5 ከሆነ ሲካፈል ለ5 ሲባዛ በመቶ አድርገን በመቶኛ ቀይረን አባስተን የምናገኘው ነገር ነው እንግዲህ ፐርሰንቴጅ። ስለዚህ አሁን እዚህ ስንት አለን? ወንድ 1 2 3 ወንድ አለን። 3 ሲካፈል ለ5 ሲባዛ በመቶ ስንት ነው የሚመጣው? 60 60 ይመጣል ማለት ነው። ሌላ ምን የተለየ ነገር አለው? እንቀጥል መቀጠል እንችላለን። እስኪ ማለት ምናልባት እንዳይበዛብን እዚሁ ብናቆም ይሻላል መሰለኝ። 5 ደቂቃ ምናምን ስለሆነ ያለን ሐሙስ መቀጠል እንችላለን። ኔክስቶቹን ነገ ከጨረስናቸው ግሩፕ ላይ አሪፍ፣ ካልጨረስናቸው ግን ሐሙስ መቀጠል እንችላለን እንዳይበዛብን። አይመስላችሁም? ይቻላል። አዎ አሁን እየበዛብን ሲሄድ ብዙ ጊዜ በተለይ አሁን ሰዎችን እያስወጣን ስለሆነ ረዱ አሁን ወጣለች። ስለዚህ ነገ ግሩፑ ላይ ተወያይተን የሚተርፉ ጥያቄዎች ካሉ እዛ ሐሙስ መቀጠል እንችላለን ይመስለኛል። የኔ አስተያየት ነው። እንቀጥል የሚለው ሰው ከበዛ መቀጠል እንችላለን። አይ ግን አበባው ጥሩ ብልሃን፣ ግን ችግሩ ያለ ከራሳችን ላይ ነን። አጠቃላይ ከግሩፑ አይደለም ብዬ ነው ማስብ። ችግሩ ራሳችን ነን ማለት ሞር ተዘጋጅተን የሚገርም ሪሶርስ ነፍ ሪሶርስ እዚህ ቫንጋዲ ውስጥ ያለውን ነገር እያንዳንዱ ይሄ ምንድነው ያለውን ሪሶርሱን በሙሉ ካየን በእርግጠኝነት ነገሮች ግልጽ መሆን ይችላሉ። እና ራሳችን ላይ ነው ችግር ያለ ብዬ ነው ማስብና ግሩፑ ላይ ሞር እንቅስቃሴ ሆነ አሪፍ ነው፣ ደስ ይላል። በተለይ አሁን ያላችሁት ማለት ነው ደስ ይላል፣ አሪፍ እንቅስቃሴ ነው። እና እኛ ራሳችን ላይ ነን ሞር ሬዲ ሆነን ተዘጋጅተን መምጣት ይጠበቅብናል። ችግሩ ያለ ከኛው ላይ ነው ለማለት ነው። አይ ጥሩ ነው፣ እናስተካክላለን። ይሄንን በጊዜ ሂደት ለማስተካከል መሞከር ነው። ዞሮ አሁን የአንድ የቀረን ነገር አለ። ሐሙስ ማን ተዘጋጅቶ ይምጣና ቀሪዎቹን ፕሬዘንት ያደርግልናል የሚለውን እንትን እንበል እስኪ። ሐሙስ እንዴት ነው ማርቲ? ይመችሻል? ይመቸኛል ይመስለኛል። በቃ ስለዚህ ቀሪዎቹን ጥያቄ ከአንቺ ጋር እንሰራለን። ሁለተኛ ደግሞ ኡመር። ኦኬ በቃ ኡመር እና ማርቲ ሐሙስ ተዘጋጁ። ፕሬዘንት የምታደርጉት እናንተ ናችሁ። ኦኬ እሺ ጋይስ እናመሰግናለን። በጣም ቴንኪው በጣም እናመሰግናለን። እሺ ደህና ደሩ። ኦኬ